ሰላም ጄሪ፣ ሰላም ጽጌሬዳ፣ እንኳን ደህና መጣችሁ። ከኛ ጋር ስለሆናችሁ እናመሰግናለን። ሰላም እንዴት ናችሁ? ሰላም እንዴት አመሻችሁ? እንዴት ቆያችሁ? እንዴት ናችሁ? ሰላማችሁ ይብዛ ለማለት ነው። እንዴት ነሽ? ሰላም ነው? እግዚአብሔር ይመስገን። እሺ እንዴት አመሻችሁ? በድጋሚ ለማለት እንወዳለን ማለት ነው። እንኳን ደህና መጣችሁ። እውቀትን ማካፈል ፕሮግራም ይኖራል ማለት ነው። በዚህ ፕሮግራም ታዲያ አንድ ትልቅ ባለሙያ ጋብዘናል። የአብዛኞቻችሁ ማስታወቂያውን አይታችኋል። አብዛኞቻችሁ ታውቁታላችሁ። በዚህ በልዩ ፍላጎት እንዲሁም ከልዩ ፍላጎት ጋር የምትሰሩ ባለሙያዎች እንዲሁም ወላጆች በደንብ ታውቁታላችሁ። እንግዲህ አንድ ደቂቃ 2 ደቂቃ እንጠብቅና የተለያዩ ባለሙያዎች ወላጆች ሲገቡ እንጠብቅና ወደ ውይይታችን ወደ እውቀት ማካፈል ፕሮግራም መግባት እንችላለን ማለት ነው። ከዛ በፊት ተጋባዥ እንግዳችን ወይንም ያላቸውን እውቀት ያላቸውን መረጃ ያላቸውን ተሞክሮ የሚያካፍሉን አቶ ጆርጅ የሺ ይሰማል። ጆርጅ ዋኖት ካለ ጆርጅ እጁን እያወጣ ስለሆነ እንትኑም ታስተካክለት። ዋኖስ አለ ካለ ማይኩም ታስተካክለት ለዚህ። እሺ እስከዛው ድረስ የዛሬው እንግዳችንን እንዲሁም ባለሙያዎችንን በደንብ ለማስተዋወቅ እወዳለሁ ማለት ነው። እንግዲህ የዛሬ ተጋባዥ እንግዳችን አቶ ጆርጅ የሺ ይባላሉ። አብዛኞቻችሁ ታውቃላችሁ ታውቁታላችሁ ማለት ነው። በዚህ ዘርፍ ላይ የምትሰሩ ባለሙያዎችም ወላጆችም ያው ጆርጅ ዓለም አቀፍ የባህሪ ቴራፒስት ወይም ቢሄቪራል ቴራፒስት የምንለው ነው። እንዲሁም ደግሞ አሁን በቅርብ የከፈተው ብሉም ሳይኮሎጂ ሰርቪስ መስራች እንዲሁም ክሊኒካል ዳይሬክተር ነው። በዚህ ዘርፍ ላይ ደግሞ ሳይኮሎጂስት ነው በተጨማሪና ጆርጅ እንግዲህ የዛሬው ተጋባዥ እንግዳችን በመሆነ እጅግ በጣም ደስ ይለናል። እንዲሁም ያለን ልምድ ያለን ተሞክሮ ያለን እውቀት ለማካፈል ፍቃደኛ ስለሆንክ እጅግ በጣም ደስ ብሎን ለመስማት ጓጉተናል ማለት ነው። እንግዲህ ሌሎችም ወላጆች ባለሙያዎች ልክ እንደሚሰማቸው ያህል ይቆጣሉ ማለት ነው። አሁን ይሰማል ጆርጅ? ምናልባት ጌትነት ወጥቶ ቢገባ ጥሩ ነው። ይሰማል አይደለም? ሰላም እንዴት ዋላችሁ? አይ ቲንክ አሁን ማውራት እችላለሁ። ይሰማል? አዎ ይሰማል። ያው ይሰማል። ይቅርታ በጣም ኦኬ እሺ ቴንክ ዩ አመሰግናለሁ ጌትነት እንግዳ ስላደረጋችሁኝ በመላ ቻናል እግዚአብሔር ያክብርልኝ ማለት ፈልጋለሁ። ቴንክ ዩ እሺ ጆርጅ እኛም እጅግ አድርገን ነው የምናመሰግነው ማለት ነው። እንግዲህ ጥሪያችንን አክብረ ስለተገኘም እጅግ በጣም ደስ ብሎናል። እኛም ወደ ፕሮግራማችን ከመሄዳችን በፊት ግን አንድ ማስታወቂያ ነበረን። ይህ ማስታወቂያ ምንድነው? የፊታችን አርብ ያው እንደምታውቁት የኛ ልጆች ኦቲዝም ማህበር የፊታችን አርብ ዕለት ፕሮግራም አዘጋጅቷል። ለወላጆች ለባለሙያዎች
የሚሆን አንድ ትልቅ ፕሮግራም አዘጋጅቷል ማለት ነው። ይህም ያዘጋጀው ከስለ እናት የበጎ አድራጎት ድርጅት ጋር በመተባበር ነው ይህ ፕሮግራም የተዘጋጀው ማለት ነው። ሶ በዚህ ፕሮግራም ላይ መሳተፍ የምትፈልጉ ማግኘት የምትፈልጉ ባለሙያዎች እንዲሁም የተለያዩ በዘርፍ ላይ የተሰማራችሁ የድርሻ አካላቶች መገኘት ትችላላችሁ። ቦታው ለማሳወቅ ያህል ስታር ቤት አካባቢ በሚገኘው ስለ እናት የበጎ አድራጎት ድርጅት መታችሁ ይህንን ፕሮግራም እንድታተፉ እንጠይቃለን። ያው ሚያዝያ 13 ወይም በፈረንጆቹ ሜይ 1 ላይ ነው የሚሆነው ከ3 ሰዓት ጀምሮ የፕሮግራም ወይም ደግሞ የኦቲዝም ግንዛቤ ማስጨበጫ መርሃ ግብር የሚካሄድ ይሆናል ማለት ነው። የተለያዩ ፕሮግራሞች አሉ። ተቋሙን መጎብኘት ስለ እናት በጎ አድራጎት ማለት ነው። የተለያዩ የፓናል ዲስከሽኖች እንዲሁም የክብር እንግዳዎች ስለሚገኙ በዚህ ፕሮግራም ላይ በመገኘት ከሌሎች ባለሙያዎች ጋር ወላጆች ጋር ግንኙነታችንን በማስፋት እንዲሁም ደግሞ የተለያዩ ፓናል ዲስከሽኖች ስለሚኖሩ በዛ ላይ ያላችሁን ዕውቀት ታሰፋላችሁ ብለን እንጠብቃለንና በዛ ፕሮግራም ላይ እንድትገኙ ጥያቄዎችን አቅርበናል ማለት ነው። ስለዚህ ወደ ዛሬው ፕሮግራማችን መሄድ እንችላለን። ጆርጅ እስቲ በመጀመሪያው እኔ በተቻለኝ አቅም በትንሹ ስለ አንተ ማንነት እንዲሁም ስላለ ደረጃ በትንሽ ለማስታወቅ ሞክሬያለሁና አንተም ስለራስህ ገለጻ አድርገህ ታድርግልኝ። ጆርጅ ማን ነው የሚለው ነገር በመጀመሪያ ታሳውቁኝ። እሺ ስሜ ጆርጅ ይባላል። በአዲስ አበባ ዩኒቨርሲቲ ነው ሳይኮሎጂ የተማርኩት ላይክ የዛሬ 12 ዓመት። ከዛ ክሊኒካል ሳይኮሎጂ እዛው ከአዲስ አበባ ዩኒቨርሲቲ እንዲሁም የማርኬቲንግ ማኔጅመንት ከኮሜርስ ነው ያጠናሁት። አሁን ወደ ምሰራበት ዘርፍ የገባሁት በ2013 በፈረንጆቹ የመጀመሪያ ጊዜ ሁለተኛ ዓመት ተማሪ ያለው ለመጀመሪያ ጊዜ በቨርባል ቢሄቪየር የሚል ትሬኒንግ ከወሰድኩ በኋላ ሞር ልጆች ጋር ለመስራት ፍላጎት ያደረኝ ያኔ ነበረ። ልክ 2006 ዲግሪ እንደጨረስኩኝ ፎርማል የሚባለው የኤቢኤ ትሬኒንግ ለ17 ቀናት የወሰድኩት አንድ ኢትዮጵያዊት ድሌት ጌታቸው በምትባልና አንድ ከአሜሪካ የመጣ ፓትሪክ ብሩክ በሚባሉ ሁለት ቦርድ ሰርቲፋይድ ቢሄቪየር አናሊስት ወይ ደግሞ አሜሪካ ኦር ኖርዝ አሜሪካ ላይ ኤቢኤ ፕራክቲስ እንዲያደርጉ ከሚሰጥ ሰርቲፊኬት ሰርቲፋይ የሆኑ ሰዎችን አዲስ አበባ መጥቶ ነበረ። በስጦታ የአእምሮ ሕክምና ማዕከል ያኔ 22 እያሉ ለ17 ቀን ትሬኒንግ ከወሰድኩ በኋላ ለብዙ ዓመታት ቤት ለቤት ነበር የምሰራው። ፎርማል እንደዚህ ወይ ደግሞ በኢምፕሎይመንት ደረጃ ተቀጥሬ የማውቀው ለመጀመሪያ ጊዜ ኢፒቻ የሚባለው ወይ ደግሞ የኢትዮጵያ ሕብረተሰብ ኢንስቲትዩት የሚባለው ነው። ከዛ በፊት የነበሩ ብዙ ዓመታት ቤት ለቤት ትምህርት ቤቶች እየሄድኩ ነበር የምሰራው። ከዛ የዛሬ 5 ዓመት መጀመሪያ ኮቪድ ሲመጣ ወይ ደግሞ ኮሮና የገባ ጊዜ 8 ወር ሰርቻለሁ እንደ ካውንስለር ሆኜ። ከዛ ወጥቼ ደግሞ የድንበር የለሽ የሐኪሞች ቡድን የሚባል የስፔን ሀገር ለ1 ዓመት በትራውማ ቴራፒስት ሆኜ ሰርቻለሁ። ቢኮዝ ያኔ ትምህርት ቤቶቹም ብዙ ፈንክሽን አያደርጉም፣ ቤት ለቤትም ብዙ አንሄድም ነበረ በኮሮና ምክንያት። ከዛ በኋላ ግን ለ4 ዓመታት በፕራይቬት ስኩል ኪንደርጋርተን በስፔሻል ኒድ ኮኦርዲኔተር እና እንዲሁም አካዳሚክ ኮኦርዲኔተር ነው የሚባለው በመሆን ሰርቻለሁ እስከ ያለፈው 2025 ኖቨምበር ላይ። አሁን ደግሞ ብሉም ሳይኮሎጂካል ሰርቪስ የሚባለውን ኮፋውንደር እና ክሊኒካል ዳይሬክተር የሚባል ተርሚኖሎጂ አለው። ክሊኒካል ዳይሬክተር ነኝ። እንዲሁም ፎርማሊ ደግሞ የኢንተርናሽናል ቢሄቪየር አናሊሲስ የሚባለው ትሬኒንግ ከኢንተርናሽናል ቢሄቪየር አናሊሲስ ኦርጋናይዜሽን የሚባለውን ወይ ደግሞ ዓለም አቀፍ የትም ቦታ ሆነው ሰዎች የኤቢኤ ፕራክቲስ እንዲያደርጉ የሚያደርግ ድርጅት ነው። አሜሪካ ውስጥ ነው የሚገኘው። እሱን እየተማርኩ እገኛለሁ። ኮርሱን ጨርሼ የፕራክቲስ ማድረገውን ሰዓት ሞልቼ ፈተና ተፈትኜ ሳልፍ ያው ሰርቲፋይድ ሆናለሁ። ግን ሶፋር ኮርሱን ጨርሼ እየሰራው እገኛለሁ ማለት ነው። አይ ቲንክ ይህንን ኢንትሮዳክሽን በቂ ነው ብዬ አስባለሁ።
የሚሰማ ከሆነ ጌትነት ራሴን ኢንትሮዲዩስ አድርጌ ጨርሻለሁ። እሺ ጌትነት ይሰማል? ሰምቻለሁ። ጆርጅ እንግዲህ ዛሬ ጋበዝነው ጆርጅ በኢትዮጵያ ውስጥ ካሉት አሁን ላይ በተለይ ጉንቱ ከሚባሉት ያው በተለይ ለኔ ያው በዚህ ዘርፍ ላይ ጉንቱ ከምላቸው ባለሙያዎች መካከል ነህና በድጋሚ ስለመጣ እጅግ አድርጌ ነው የማመሰግነው። የዛሬው እውቀቴን ላካፍላችሁ ፕሮግራም 3 ታይትሎችን ወይንም 3 ርዕሶችን ይዘናል ማለት ነው። በባለሙያው የሚሰጥ ይሆናል። አንደኛው how to implement ABA program in different setting የሚል ነው። ስለ ABA ይነግረናል። በተጨማሪ ደግሞ እንዴት ነውና የት ቦታዎች ላይ ነው ABA ልንተገብራቸው የምንችላቸው የሚለውን ጉዳይ ጆርጅ ሰፋ አድርጎ ይነግረናል። በሁለተኛው ያው generalization and maintenance issue የሚለው ነው። ያው እንደምታውቁት ብዙ ጊዜ ከኦቲዝም ጋር የሚኖሩ ልጆች በትምህርት ቤት በቤት እንዲሁም በተለያዩ ሴቲንጎች ላይ እንሰራባቸው ጀነራላይዝ የማድረግ አንዳንድ ይታይባቸዋልና ከምን አንጻር ነው ጀነራላይዜሽን የማድረግ ችግሩ በምንድን ነው ምክንያቱ የሚለውን ያስረዳናል ማለት ነው። የመጨረሻው ደግሞ ኤቢኤን ስንተገብር ወይንም ኤቢኤ በተለያዩ ሴቲንጎች ላይ ቦታዎች ላይ ይህንን አፕላይ ስናደርጋቸው ምን አይነት ኤቢኤ ካሪኩለሞችን ወይም ደግሞ በምን አይነት መንገድ ነው የሚለውን ጆርጅ እንግዲህ እዚህ ላይ ሰፋ ያለ ትምህርት ወይንም እውቀትን ያካፍለናል ማለት ነው። እናንተ ባለሙያዎች ወላጆች ጥያቄ ካላችሁ ያው መጨረሻ ላይ ብታደርጉት ያው ሞር ፎርማል እናደርገዋለን። ነገር ግን ኖ እዚህ ጋር ጥያቄ አለኝ በጣም አንገብጋቢ ጥያቄ ነው ብላችሁ የምታስቡ ከሆነ ግን የእጅ ምልክቷን በመጫን ሐሳባችሁን መስጠት ትችላላችሁ ማለት ነው። ስለዚህ ፕሮግራማችንን መጀመር እንችላለን። በዚህ ፕሮግራም ላይ መሀል ላይ የተለያዩ የግጥም ይዘውልን የመጡ ወላጆች አሉ። እነዛም ይጋበዛሉ ማለት ነው። ያው ስልጠናውን ደመቅ ለማድረግ ሞቅ ለማድረግ ያህል ነው። ስለዚህ ጆርጅ እስቲ ወደ አንተ የትኛውን ጀምር? how to implement ABA program in different settings ከሚለውን ጀምር። ያ ይቻላል። አይ ቲንክ ከዛ በፊት ABA የሚለውን ምንድነው የሚለውን ትንሽ ዲስክራይብ ብናደርገው ጥሩ ነው። ሶ አይ ቲንክ ABA ላለፉት 2-3 ዓመታት እኛ ሀገር በጣም ብሮድሊ ወይ በሰፊ ከሚወራ ቶፒክ ነው። በትምህርት ቤት በተለያዩ የግል ወይም ABA ሰርቪስ እንሰጣለን የሚሉ ሰዎች ብዙ ይነሳል። ABA የሚለው ምንድነው የሚለው አንዳንድ ሰዎች ABA ምንድነው ስንላቸው አፕላይድ ቢሄቪየራል አናሊሲስ ማለት ነው ይላሉና ሶ አፕላይድ ቢሄቪየራል አናሊሲስ ኦር ABA የሚለውን ተርሚኖሎጂ የአንድ 40 እስከ 50-60 እድሜ ያስቆጠረ ሳይንስ ነው። ናቹራል ሳይንስ ነው። ብዙ በሳይኮሎጂስቶች ሲሰጥ የሆነ ሶሻል ሳይንስ ይመስላል፣ ግን ሶሻል ሳይንስ ሳይሆን ናቹራል ሳይንስ ነው። ናቹራል ሳይንስ የሚያደርገው ሪዝን በብዙ የላቦራቶሪ ኤክስፐሪመንት ሪዛልትን ኮንሲቭድ የተደረገ ሳይንስ ስለሆነ ነው። ሶ ሂስቶሪካሊ ካየነው በ1968 ነው ABA የሚለው ኮይንድ እየተደረገው አሜሪካ ውስጥ ኬንሳስ ዩኒቨርሲቲ። ስለዚህ አፕላይድ ቢሄቪየራል አናሊሲስ ማለት የስነ ባህሪ ሐሳቦችን የሰው ልጆችን ባህሪ ለመሻሻል የምንጠቀምበት ሳይንስ ማለት ነው። ሶ ስነ ባህሪ የሚባሉ መርሆች ወይ ፕሪንሲፕሎች ምንድናቸው ያው የሚለው በጥልቅ ባንገባም ማበረታቻ ወይ ሬንፎርስመንት ፓኒሽመንት የምንላቸው ቅጣት ያው ቅጣት ሲባል ያው ኮቴሽን ውስጥ ይሄ አካላዊ ቅጣት፣ መቆንጠጥ፣ መማታት እነዚህ ኢንክሉድ አያደርግም። ሞደርን የሆኑ ፓኒሽመንቶችን ወይ ደግሞ ባህሪን ለማሻሻል እንዲቀንስ የምንፈልገው ባህሪ እንዲቀንስልን የምንጠቀምባቸው ቴክኒኮች ለማለት ነው። ሶ ኤክስኒክሽን የሚባል ፕሪንሲፕሎችን ተጠቅመን ሰው ልጅን ባህሪው እንዲያሻሽል ነው። ሶ ባህሪ የሚለውን ደግሞ ያው እዚህ አንዳንድ ወላጆች ስለሚኖሩ ባህሪ ማለት ሰው ልጅ ህይወት ያለው ነገር ሁሉ ሰው ልጅ ፍጡር የሚያደርገው ነገር ባህሪ እንለዋለን። አሁን እያወራው ነው ባህሪ ነው። አንድ ሰው ሲንቀሳቀስ፣ ሲበላ፣ ሲጠጣ ማየትና መለካት የምንችለው ነገር ኦብዘርቭ ማድረግ የምንችለው ነገር ሁሉንም ባህሪ ብለን እንጠራዋለን ማለት ነው።
ስለዚህ አንድ ልጅ ለማውራት ወይ ኮሚኒኬት ለማድረግ የሚቸገር ከሆነ ያ ባህሪ እንዲቀንስ ደግሞ የምንጠቀምበት ፕሪንሲፕል ወይ ደግሞ መርህ የስነ ባህሪ እንለዋለን። ሶ አን አፕሊኬሽን ኦፍ ቢሄቪራል ፕሪንሲፕልስ ቱ ኢምፕሩቭ ሁማን ቢሄቪየር የሚለውን ሾርትሊ ዲፋይን ማድረግ እንችላለን ማለት ነው። ከጠየቀው ጥያቄ ለመጀመር እንግዲህ ABA ያኔ በ1968 ዲፋይን ሲደረግ 7 ካራክተሪስቲክስ ወይ ልዩ መገለጫዎች ወይ ዳይሜንሽኖች ነበሩት። ከነዛ ዳይሜንሽን አንዱን ዛሬ ዲስከስ የምናደርገው ነው። ግን ከዛ በፊት ያሉ ዳይሜንሽኖች ምንድናቸው? ያ ሳይንስ ሆኖ እንዲቆም እና አሁን የምንጠቀምበትን የተለያዩ ልጆች ነው ከኦቲዝም ጋር የሚኖሩ ልጆች ወይ ዳውን ሲንድረም፣ ADHD፣ የመማር እክል ወይ ኢንተሌክቹዋል ዲስኤቢሊቲ ያላቸው ልጆችን እንዲሁም ለግላችን ለራሳችን ግዴታ ለዲስኤቢሊቲ ላላቸው ሰዎች ለኦቲዝም አይደለም ABN ክሬት የተደረገው። ማንኛውም የራሳችንን ባህሪ ማሻሻል የምንፈልገው ነገር ABN ተጠቅመን ማሻሻል እንችላለን ማለት ነው። ABA ልክ ለኦቲዝም የሚመስላቸው ሰዎች ወይ ለሆነ ዳውን ሲንድሮም የሚመስላቸው ሰዎች ያው ስፔሲፊክ የሆነ እንትን ብሮድ የሆነ አፕሊኬሽን አለው። ቅድም እንዳልኩት ስፔሲፊክ የሆነ የራሳችንን ባህሪ ለማሻሻል ስንፈልግ በድርጅቶች ውስጥ መጠቀም እንችላለን። ለምሳሌ ፕሮዳክቲቪቲ ለመጨመር እንዴት የኤቢኤ ፕሪንሲፕል መጠቀም እንችላለን የሚለውን ማየት እንችላለን። ኢቭን ለጋምብሊንግ ቁማር ለሚጫወቱ ሰዎች ኤቢኤ ፕሪንሲፕል መጠቀም እንችላለን። እና ኤቢኤ 7 ዳይሜንሽኖች አሉት። መጀመሪያ ዲፋይን ሲደረግ አንደኛው አፕላይድ የሚባል ነው። አፕላይ ስንል ሶሻል ሲግኒፊካንት የሚባለው ወይ ደግሞ ለርነሮቻችን ወይ ደግሞ ለተማሪዎች ኦር ለክሊያንቶቻችንን ሶሻሊ ሲግኒፊካንት ሆኖ በጣም አስፈላጊ የሆኑ ክህሎቶች አሁን ለምሳሌ ኮሚኒኬሽን ሊሆን ይችላል፣ ሶሻል ስኪል ሊሆን ይችላል፣ ወይ ማህበራዊ ክህሎት መግባባትን፣ ሰልፍ ኬር ሊሆን ይችላል እና እነዛ ነገሮችን ወይ ደግሞ ለህይወታቸውን በጣም አስፈላጊ የሆኑ ነገሮችን ለማስተማር ምን ተጠቀምበት ነው። we can apply it ወይ ደግሞ applied የሚለውን ኮንሴፕት መጠቀም እንችላለን። ሁለተኛው ዳይሜንሽኑ ቢሄቪራል ነው። applied behavioral ስንል ይሄ behavioral የሚለውን ኮንሴፕት 3 ነገሮችን ኢንክሉድ ያደርጋል። አንደኛ ሁሉም ባህሪዎችን አይደለም በአንዴ ታርጌት የምናደርገው። ታርጌት ቢሄቪየር እንመርጣለን። ሁለተኛ ማየት መቻል አለብን። must be observable ባህሪው መታየት አለበት እንጂ የሆነ ታውት ወይ ደግሞ ኢሞሽን ምናምን አይደለም የምንሰራው። because ኢሞሽንም ታውትም ሜጀር ማድረግ ስለማንችል ማለት ነው። ወደ ሶስተኛው ያው ሜጀረብል ነው። አንድ ባህሪ ሜጀር ማድረግ ይችላል ማለት ነው። ለይሰይ የመጀመሪያ የ4 ዓመት እኔ ጋር የመጣ ልጅ አንድ ቁጥር የሚችል ከነበረ ከዛ 2 3 4 5 6 እያለ መቁጠር ካውንት እያደረገ ሊጨምር ይችላል። ያንዳንዱ ቢሄቪየር የምንለው ማየትም መለካትም የምንችለው ነገር መሆን አለበት ማለት ነው። ቢሄቪየራል የሚለውን ሁለተኛ ካራክተር ሲሆን ሶስተኛ አናሊቲክ የምንለው ነው። አናሊቲክ ብዙ እንትኖች የሚቃወሙ ሰዎች ቢኖሩትም አናላይዝ ማድረግ የመጣው ለውጥ በኢምፕሊመንት በተደረገው ኢንተርቬንሽን ነው ወይስ አይደለም የሚለውን ፕሩፍ ማድረግ ይችላል። ለምን ሌላ ኤክስትራኒስ ወይ ደግሞ ተጨማሪ የሆነ ማቹሪቲ ለምሳሌ ስላደገ ልጁ የሆነ ነገር ሊችል ይችላል እና የመጣው ለውጥ በተሰጠው ኢንተርቬንሽን ነው የመጣው ወይስ በሌላ መንገድ ነው የሚለውን ሪቨርስ ማድረግ እንችላለን። አናላይዝ ማድረግ እንችላለን ማለት ነው። ቢኮዝ ለምሳሌ ኤቢኤ ቴራፒ ኢምፕሊመንት እያደረኩ ነው ብሎ ሳምባዲ ኢንተርቬንሽኑ ሳይሰራ ግን ልጁ በሰም ሪዝን ፕሮግረስ ላይ ያመጣ ይችላል እና የመጣው ፕሮግረስ በዲዛይን በተደረገው ኢንተርቬንሽን ነው ወይስ አይደለም ነው የሚለውን ኤክስፐሪመንት መስራት እንችላለን ማለት ነው። አራተኛው ቴክኖሎጂካል የሚለውን ነው። ቴክኖሎጂካል ማለት ሌላ ሰዎችን መልሰው እንዲሰሩት ሬፕሊኬት እንዲያደርጉት በማያሻማ መንገድ ስንጽፈው ወይ ደግሞ ሪፕሊኬት ስናደርገው ነው። ለምሳሌ አንድ ኢንተርቬንሽን የሚሰራ ቴራፒስት ካለ ወላጆቹ ምን ማድረግ እንዳለባቸው በትክክል ጽፎ መስጠት ምናምን ይችላል። ቴክኖሎጂካልን እያንዳንዱ ተርሞችን በትክክል ዲፋይን ተደርጎ መጻፍ ይችላሉ እንደማለት ነው። ኮንሰፕቹዋሊ ሲስተማቲክ የምንለው ሌላ ዳይሜንሽን አለው። ኤቪደንስ ቤዝድ የሆኑ ቴክኒኮች ወር ፕሪንሲፕሎችን ስንጠቀም ማለት ነው። ሪኢንፎርስመንት እንጠቀማለን፣ ኤክስቴንሽን እንጠቀማለን፣ ፓኒሽመንት እንጠቀማለን።
ሶ ኮንሰፕቹዋሊ ሲስተማቲክ የሚለውን ሌላኛው ዳይሜንሽን ነው። ስድስተኛ ኢፌክቲቭ ነው። ሶ ኢፌክቲቭ ስንል ያስተማርናቸው ነገሮችን ሪል ላይፍ ህይወታቸው ላይ ምንድነው አፕላይ ማድረግ የሚችሉትን ውጤታማ የሆነ ወይ ደግሞ የሚታይ አፕሊኬሽን ወይ ደግሞ ኢፌክቲቭ የሆነ አፕሊኬሽንን ኦር በአማርኛ ምን እንደሆነ ግን ሪል ላይፍ ላይ ፕሮግረስ ምንድነው አፕላይ ሊያደርጉት የሚችሉትን ክህሎትን ማስተማር እንችላለን ማለት ነው ኢፌክቲቭ ነው የሚለው። ወደ ዋናው ዛሬ ቶፒካችን ደግሞ ሰባተኛው ጀነራላይዜሽን ነው የሚባለው ኮንሴፕት ነው። ሶ ጀነራላይዜሽን ያው ኤቢኤ ቦታ ስለሌለው ማለት ኤቢኤ is not a place አይደለ? ሶ ኤቢኤ የሚለው ቃል የሆነ ስፔሲፊክ ቦታ የሚሰጥ ወይ በስፔሲፊክ ሰዎችን የሚሰጥ ባይሆንም ኦፍ ኮርስ ትሬኒንግ ሱፐርቪዥን ያስፈልጋል። ግን የሆኑ ሱፐርቪዥኖች ወይ ትሬኒንጎችን ከተሰጣቸው በኋላ ሰዎች አፕላይ ማድረግ ምናምን ይችላሉና ሶ ብዙ ቦታ አይቼ ያው እኔም ድሮ ሳይሆን የዛሬ 2 አመት 3 አመት የነበረኝ ፕራክቲስ ምንድነው ጀነራላይዜሽን ነው። ሶ ቴራፒ የምንሰራላቸው ልጆች ከኛ ጋር የሆነ ነገር ማድረግ ይችላሉ፣ ቨርባሊ ሪስፖንድ ማድረግ ይችላሉ። ስምህ ማን ነው ሲባሉ ይመልሳሉ፣ ኦር እድሜ ስንት ነው። ከዛ ወጥተው ሌላ ቦታ ወይ ከሌላ ሰው ጋር ወይ በሌላ ሰዓት ወይ ጊዜ ሲጠየቁ ግን አይመልሱም። ሶ ይሄንን የምንድነው የጀነራላይዜሽን ኢሹ ምንለው ነው ማለት ነው። ሶ ጀነራላይዜሽን ለምን አብዛኛው ጊዜ ቴራፒ እንሰራ ይሁን ኮንትሮልድ ኢንቫይሮንመንት ነው ለምሳሌ ወይ ክፍል ነው የምንሰራው ወይ የንግግር ወጌሻ ኦር ስፒች ቴራፒ ሩም ምናምን ተብሎ በሚመደበው ቦታ ነው የምንሰራው። ሶ ዓለም ደግሞ በጣም ሰፊ ነው። ሶ ኤቭሪዌር ኤኒዌር ከማንም ሰው ጋር ስፔሲፊክ ቦታ ወይ ደግሞ የሆነ ውስን ቦታ የተማሩትን ነገር አፕላይ ማድረግ አለባቸው አይደለ? ሶ ጀነራላይዜሽን ያ ነው። ሶ በኤቢኤ ፕራክቲሽነርስ አይ ቲንክ ትልቁ ስራ ብዬን የማስበው ፐርሰናሊ ጀነራላይዜሽን ነው። ሶ ብዙ ነገር ማስተማር እንችላለን ኢንዲቪጁዋሊ፣ ግን ያ ያስተማርናቸውን ነገር ሌላ ቦታ ከሌላ ሰው ጋር ኦቨር ታይም ሜንቴን ማድረግ ማይችሉና ጀነራላይዝ ማድረግ ማይችሉት ከሆነ it could be considered as a failure እንደ ውድቀት ሊቆጠር ይችላል ማለት ነው። ወይ ደግሞ 6 ወር ከ6 ወር ከ3 ወር ከ1 ወር በኋላ የሚጠፋ ከሆነ ያ የተማሩት ስኪል ያው ሜንቴን አልተደረገም ማለት ነው። ሶ ሜንቴን ካልተደረገ ደግሞ በደንብ ጀነራላይዝ አልተደረገም ወደሚለው ነው የምንሄደው ማለት ነው። ሶ ለመጀመሪያ ያክል ያው ጀነራላይዜሽን ምንድነው የሚለውን ዲፋይን አድርጌያለሁ። ሶ ስንት አይነት ጀነራላይዜሽን ነው? ቀለል ባለ መንገድ 2 አይነት ጀነራላይዜሽን አሉ። አንደኛው ስቲሙለስ ጀነራላይዜሽን ነው የምንለው ወይ ደግሞ የምናስተምራቸው ነገር ካታጎሪ ሊሆን ይችላል። አሁን ለምሳሌ ቀይ የሚለው ነገር ካስተማርኩኝ ቀይ አፕል አለ፣ ቀይ ጃኬት፣ ቀይ እስክርቢቶ አለ፣ ቀይ ጫማ ካልሲ ሊኖር ይችላል። ሶ ሬድ የሚለውን ኦር ሰምቲንግ ይሁን ለስፔሲፊክ ነገር ብቻ እንዳልሆነ የምናስተምርበት ማለት ነው። ወይም ደግሞ በትምህርት ቤት ካየነው ልጆች በክራዮን ወይ ደግሞ ይሄን ምንድነው በማርከር መጻፍ ሊጀምሩ ይችላሉ። ከዛ በኋላ በእርሳስ መጻፍ፣ በእስክርቢቶ ኤኒቲንግ መጻፊያ ለሚያገለግል ማቴሪያል ላይ ሲጽፉ ያው ስቲሙለስ ጀነራላይዜሽን እንለዋለን ማለት ነው። ለምን ልጁ ማርከር ብቻ ነው መጽፈው ኦር በእርሳስ ብቻ ነው መጽፈው እንዳይሉ ማለት ነው። ሶ ስቲሙለስ ጀነራላይዜሽን እንለዋለን ማለት ነው። ሁለተኛ ሪስፖንስ ነው። ሪስፖንስ ለምሳሌ በቀላሉ አሁን ትምህርት ቤት የሚሰሩ ሰዎች እዚህ በጣም ብዙ ሰዎች እያየው ስለሆነ ስማቸው ሲጠራ አቤት ማለት ይችላል፣ የስ ማለት ይችላል፣ የሰር ማለት ይችላል፣ አሎ ማለት ይችላል፣ እጅ ማውጣት ይችላል። ሶ ለአንድ ጥያቄ የተለያዩ መልሶችን ሲሰጥ ሪስፖንስ ሲያደርግ ስቲሙለስ ጀነራላይዜሽን እንለዋለን ማለት ነው። ሌላኛው ኮንሴፕት ምንድነው? አክሮስ ፒፕል ነው አይደለ? አሁን ብዙ ወላጆች የሚሉት ያው ቴራፒ ላይ ለቴራፒስቷ ወይ ለቴራፒስቱ ይመልስለታል እንደዚህ ያደርጋል ምናምን፣ ግን እኛ ቤት በቃ አድርግ ምንለው አይልም። ወይ የቤት ስራ አይሰራም፣ ወይ ቤት ሲመጣ ባዝሩም በትክክል መጠቀም አይችልም፣ ወይም ደግሞ ምግብ አይበላም ኦር ሳምቲንግ ምናምን ይላሉ። ወይ ደግሞ ሰላም ስንለው ሰላም አይለንም ሊሉ ይችላሉ። ሶ አንዱን ክህሎት ሌላ ቦታ እንዲያደርጉት ያው ዴይ 1 ነው ፕላን የምናደርገው። ወይ ደግሞ የሆነ ቦታ ስላስተማርናቸው ባይ ዲፎልት ኦር ኢሚዲየትሊ በቃ ሌላ ቦታም እንደዚህ ያደርጋሉ ማለት አይደለም። ሶ ጎል ሴት እናደርግ መጀመሪያ። አሁን ለምሳሌ ማንዲንግ ወይ ደግሞ መጠየቅ ላይ ልጁ
በእጅ በመጠቀም ወይ እጅን ጎቶ በመውሰድ ወይ ደግሞ በቃል ውሃ ብሎ እንዲጠይቅ አድርገዋለሁ ከሆነ እንዴት ነው ትምህርት ቤትም ውሃ ብሎ እንዲጠይቅ ማድርገው ብለን ፕላን ማውጣት አለብን። day 1 ጀነራላይዜሽንን ፕላን ማውጣት አለብን ማለት ነው። it's not about mastery level አይደለም 80% or 90% ውሃ ብሎ እንዲጠይቅ አድርገዋለሁ ማስተር አድርጓል ማለት ዳታውን አሟልተዋል ማለት ጀነራላይዝ አድርጓል ማለት አይደለም። ሌላ ቦታ አፕላይ ካላደረገው ውሃ ስጭኝ or ስጠኝ ብሎ ያ ልጅ even if ያስቀመጥነው ዳታ ሺት ቢያሟላም ጀነራላይዝ ካላደረገ ግን ያው ችሏል ማለት በጣም አስቸጋሪ ነው ማለት ነው። ስለዚህ ጀነራላይዝ ስናደርግ ለምሳሌ ለአሲስታንቷ ውሃ ማለት የሚችል ከሆነ ለአስተማሪያም ውሃ ማለት መቻል አለበት። ለእናትየው፣ ለአባትየው፣ ለእህት ወንድሞቹ፣ እቤት ለሚያግዙ ሰራተኞችንም ውሃ ብሎ መጠየቅ አለበት at any time ማለት ነው። ሴም ቲንግ ቦታ ደግሞ ሴቲንግ ትምህርት ቤት ውስጥ ፒፒ ወይ ደግሞ ሽንቴን መጣ ማለት የሚችል ከሆነ ሴም ቲንግ ቤተክርስቲያን ውስጥ፣ ቸርች ውስጥ፣ መስጊድ፣ ካፌ ሲሄድ ወይ ፓርክ ሲሄድ የትም ቦታ ወይ መኪና ይነድም ሊሆን ይችላል ሽንቴ መጣ ማለት አለበት እንጂ ትምህርት ቤት የሚገርም ነገር ሽንቴ መጣ ይላል ግን ደግሞ መኪና ሲሆን ግን አይጠይቅም ምናምን አይነት ለምሳሌ ወላጆች አሉ። የተለያየ ሴቲንግ ላይ ሪኩዌስት እንዲያደርግ ማስተማር አለብን ማለት ነው። ሌላ አክሮስ ታይም ነው። አክሮስ ታይም ስንል ወደ ሜንቴናንስ እየወሰደን ማለት ነው። አንድ ክህሎት የተማሩት ክህሎት ላይፍ ታይም እናስተምራቸው። ለምሳሌ ጥርስ መወረሽን እያስተማርናቸው ከሆነ ያው ሁሌ ጥርስ መወረሽ ላይፍ ታይም ስኪል ነው። በህይወት እስካሉ ድረስ መወረሽ ክህሎቱን ጥርሳቸው እንዲበርሹ ማስተማር መቻል አለብን ማለት ነው። ኦቨር ታይም ያ ክህሎት አደረገው ማለት ሜንቴን አድርጎታል ማለት ነው። ሜንቴን ካልተደረገ ያው ስኪሉ ፌድ ያደርጋል ማለት ነው። ልክ ቴራፒስቷ ወይ somebody ለአንድ ወር ሳይሰሩ ሲቀሩ ወይ ትምህርት ቤት ሳይሄድ ቢቀር ያ ክህሎቱ ምን ያደርጋል? ፌድ ያደርጋል ወይ ይጠፋል ማለት ነው። ወይ ደግሞ በጣም ዲፔንደንሲውን ኢንክሪዝ ሊያደርግ ይችላል። ልክ ወይ ደግሞ sometimes ለ2 ዓመት የተሰራለትን ልጅ በትክክል ስኪሉን ጀነራላይዝ እና ሜንቴን ካልተደረገ 2 ዓመት ሙሉ የተለፋበትን ጉልበት፣ ጊዜ ኤቭሪቲንግ ያው ሉዝ ሊያደርግ ይችላል። የኢንተርቬንሽን ቫልዩን ያው ሊያጣ ይችላል ማለት ነው በትክክል ጀነራላይዝ ካላደረገ ነው። ሁሌ በትምህርት ቤትም በቴራፒ ሴንተርም በሌላ ቦታም በክሊኒክም ኢንተርቬንሽን ስናሰራ ለልጆቻችንን ወይ ወላጆች ካላችሁ ቴራፒስቶችም ስትሰሩ ሁሌ day 1 ልክ አይፒ የሚባለው ወይ ደግሞ ፕላን ኢንተርቬንሽን ፕላን ሲወጣለት ለዛ ልጅ በዛን ቀን እንዴት ነው ጀነራላይዜሽኑ ፕላን ማድረገው ወይ ደግሞ እንዴት ነው ጀነራላይዝ የምናደርገው ምናምን የሚለው ነገር መጀመሪያ day 1 መታሰብ አለበት ማለት ነው። ይሄ አውቶማቲካሊ ጀነራላይዝ ያደርጋሉ። በቃ እኔን ሃይ ስላለኝ doesn't mean he will say hi to everyone። ለምን ሃይ የሚለው ቃል ላይ ተጠቅሙ ይችላል። እንዴት ነህ ምናምን ይሉት ይችላሉ ያ ልጅ። አንዳንድ ወላጆች ስምህ ማን ነው ምናምን ሲሏቸው የልጆቻቸውን ሌላ ወላጅ ሲጠይቃቸው አይ what is your name ስትዩ ነው የሚመልሰው ምናምን ይላሉ። what is your name ስምህ ማን ነው or ስምሽ ማን ነው አንተ ማን ነህ ምናምን ብሎ የሚጠይቅም ይችላል someone እና ለነዛ ተመሳሳይ ኢንፑቶችን አንድ መልስ መመለስ እንዳለበት what is your name ቢባልም ስምህ ማን ነው or ስምሽ ማን ነው ብትባልም አንተ ማን ነህ or ማንሽ ስትባልም or አንቺ ማንሽ ስትባል ሲጠየቁ ስማችሁን መናገር እንዳለባችሁ ማስተማር መቻል አለብን ማለት ነው። እዚህ ላይ ያው ቋንቋ ጥያቄ ላይ ውስጥ ሊገባ ይችላል። ሳይንቲፊካሊ ልጁ የት ነው የሚኖረው ማን ጋር ነው የሚኖርበት ኢንቫይሮንመንት ምን ቋንቋ ነው የሚወራው የሚለውን ከግምት ውስጥ ማስገባት አለብን። አባትና እናቱ እንግሊዝኛ ምንም ማውራት የማይችሉ ከሆኑ ለልጁ በእንግሊዝኛ ቴራፒ መስጠት is pointless ማለት ነው። ከማን ጋር ነው ይሄ ልጅ ኮሙኒኬት የሚያደርገው at the end? ኮሙኒኬሽን ኤዝ ማድረግ ነው አይደለ? ልጆቹን መግባቢያን ክሬት ማድረግ ህይወታቸውን ቀለል ማድረግ እስከሆነ ድረስ ኤዝሊ ኮሙኒኬት የሚያደርጉበትን ላንጉጅ እና ያ ላንጉጃቸውን አንደርስታንድ የሚያደርግ ሰው የነሱ ቋንቋን እንትን ማድረግ አለብን፣ መለየት ማወቅ አለብን ምናምን ብዬ አስባለሁ። ስለዚህ እንዴት ነው ጀነራላይዜሽን የምናስተምረው? what are the evidence based techniques strategies in evidence based ስል ያው ማረጋገጫ ያላቸው ማለት ነው። ለምሳሌ አንድ ሰው አንድሮይድ ነው የሚባለው ከስንስ ሲሆን ኤቪደንስ አለ አይደለም ሴት ያደረግነው ስታንዳርድ። ለምሳሌ
ምንድን አበበ ከከበደ ይረዝማል ከተባለ so I have a centimeter which is ቁመትን መለካበት ማለት ነው። so evidence based ስንል over time researched ሆኖ scientific ሆኖ የተገኙ ውጤታማ ሆኖ የተገኙ መንገዶች ማለት ነው evidence based ስል so አንደኛው ዋነኛው ለምሳሌ evidence based generalization ለማስተማር የተለያዩ ነገሮችን ወይ ደግሞ ምሳሌዎችን ተጠቅሞ ማስተማር ሊሆን ይችላል። የተለያዩ ቦታ ኤግዛምፕሎችን ማብዛት ለምሳሌ ከለር ቅድም ሬድ ቀይ ካልኩት ቀይ የሆኑ ነገሮችን ሁሉም ማሳየት ማስተማር ቀይ ጃኬት አለ ቀይ ካልሲ አለ ቀይ ጫማ ሊኖር ይችላል ቀይ ስክሪፕቶ ቢያለው ቀይ ማርከር ሊኖር ይችላል ቀይ ኮፍያ or anything so ኤግዛምፕል በጣም ባበዛን ቁጥር so ለጀነራላይዜሽን በጣም ይረዳናል ማለት ነው። ከዛ ደግሞ የተለያዩ ማቴሪያሎችን መጠቀም right ከተቻለ ናቹራሊስቲክ የሆኑ ነገሮችን ይሄ በናቹራል የሆኑ በየዕለት ተዕለት በህይወታቸው ቤት ውስጥ ሄዶ or ወክ ሲያደርጉ የሆነ ቦታ ሲሄዱ ሊያዩት ሚችል ነገር ቢሆን ደግሞ ሞር የተሻለ ነው። so የተለያዩ ማቴሪያሎችን መጠቀም ኢንስትራክሽኑ ቅድም ነው ስምህ ማን ነውና what is your name መልሶ አንድ ነው። ለምሳሌ አቤል ከሆነ ልጁ or ዳዊት ከሆነ what is your name ዳዊት ስምህ ማን ነው ዳዊት so ኢንስትራክሽኑን መቀያየር ለምን እንትን የለንም የተጻፈ ህግ የለንም አይደለ ኮሙኒኬት አይደል hey what's up ምናምን ይችላል አንዱ እንዴ አንተ እንዴ ነህ ሰላም ነው ምናምን ሊል ይችላል someone so እንዴት ብለው ሌላ ሰዎች ሊጠይቁት ወይ ሊጠይቋት እንደሚችል ስለማናቅ ኢንስትራክሽኑ በደም መልቲፕል ማድረግ ወይ ደግሞ ዳይቨርሲፋይ ማድረግ እንችላለን ማለት ነው። ሌላኛው ይሄ ሪል ላይፍ ማቴሪያሎችን መጠቀም ቅድም ሜንሽን ለማድረግ ሪል ላይፍ ማቴሪያል አሁን ሳሌ የሆነ ካርቶን የሚመስል ወይ ደግሞ ኢሞጂ የሚመስል ፍሩትን ከማስተማር ይልቅ ከተቻለ ይሄ ናቹራል የሆነ ፎቶን መጠቀም ከዛ ደግሞ ናቹራል ፍሩትን መጠቀም ለጀነራላይዘር አሁን ሳሌ አሻንጉሊት ካርቶን የሚመስል ወይ ደግሞ ኢሞጂ የሚመስል አፕል አስተምሬው ልክ አክቹዋል አፕል ሰሰጠው what is this ነው ይላል ነው ኳስ ሊል ይችላል because አሶሲዬት አላደረገውም ያ ፒክቸር እና ሪል ላይፍ ላይ ያለው ፒክቸር ማለት ነው። ስለዚህ ይሄ ሪል ላይፍ የሆኑ ማቴሪያሎችን ለቴራፒ ወይ ደግሞ ስናስተምር or ኢንተርቬንሽን ስንሰራ ሪል ላይፍ ማቴሪያሎችን መጠቀም እንችላለን። and sometimes የሆነ controlled environment which is therapy room or something ብለን ቅድም ሜንሽን ያደረግነው ከዛ ወጥተን ናቹራል ኢንቫይሮንመንት ላይ ማስተማር አሁን ለምሳሌ ናቹራል ኢንቫይሮንመንታል ቲቺንግ ወይ ደግሞ የሚውሉበት አካባቢ ለመማር መጠቀም ማለት ነው። ለምሳሌ ፕሌይግራውንድ ሊሆን ይችላል ቤት ከሆነ ደግሞ ሳሎን አለ ኪችን አለ ቤድሩም አለ ግቢ ከሆነ ደግሞ ቤቱ ግቢ አለ ፓርክ አካባቢ ከሆነ የሚኖሩት ደግሞ ፓርክ ውስጥ አካባቢ ወስዶ ማስተማር ማለት ነው። ሶ ከኮንትሮል ወይ ደግሞ የሆነ ክፍል ብቻ ሲገቡ መመለስ እንዳለባቸው እንዳይሰማቸው ወይ እንዳያስቡ ወይ የሆነ ሰው ሲያገኙ ብቻ መልስ መመለስ እንዳለባቸው እንዳያስቡ ኢንቫይሮንመንቱን ሰፋ ማድረግ በጣም አስፈላጊ ነው። ሌላኛው ቅድም ሜንሽን አድርጌው ናቹራል ኢንቫይሮንመንታል ቲቺንግ የሚባል ትሬኒንግን በጣም ኢምፖርታንት ነው በተለይ ለጀነራላይዜሽን ላይ ሆነ አንዳንዴ ቴብል ላይ ቁጭ ብለን የምንሰራው ኢንተርቬንሽን ስኪል ሊኖር ይችላል። ሶ ያ ስኪል ደግሞ አካባቢው ላይ ሄዶ እንዲያደርገው አይደለም። አንዳንዴ ለምሳሌ ሼሪንግ ቁጭ ብሊ ካስተማርኩት ከኔ ጋር ሼር ማድረግ ካስተማርኩት ዘ ሴም ቲንግ ከእኩዮች ጋር ከዛ ደግሞ ፕሌይግራውንድ ላይ መጫወቻ ሼር ማድረግ ቢኮዝ ትምህርት ቤት ያሉ መጫወቻዎች ያው የግለሰብ አይደሉም አይደለ የጋራ መጠቀሚያ ናቸው። ስለዚህ እነዛ ሼር ስዊንግ ሼር እንዲያደርግ ኦር ባይስክል ኦር መኪና ካለ ሼር እንዲያደርግ ማለት the same thing ደግሞ ያ ክህሎት ለወላጆቻቸውን እንዴት ማስተማር እንዳለባቸውን አሳይተን ሰፈራቸው ከሰፈር ልጆች ጋር ያሉ ልጆች ወይ ከጎረቤት ያሉ ልጆች ደግሞ እንዴት ሼሪንግን ማስተማር እንዳለባቸውን ያ አካባቢ ኦፖርቹኒቲ መጠቀም የድል መጠቀም ያስፈልገናል ማለት ነው። ሌላኛው መጀመሪያ አካባቢ ጠቅሻለሁ። ሶ ጀነራላይዜሽን የተለያየ ቦታ ከተለያየ ሰው ጋር ከሆነ ፓረንት ትሬን ማድረግ ማሳየት ግዴታ ነው። ሶ ዊዛውት ወይ ደግሞ ወላጆቹን ኢንቮልቭ ሳያደርጉ ጣልቃስ ገብነት ሳይኖረው የምንሰራው ኢንተርቬንሽን ቅድም እንዳልኩት ኢትስ ዌስት ኦፍ ማኒ ኤነርጂ ብዙ ነገሮችን ነው ዌስት የምናደርገው። ሶ ፓረንቶቹ ወይም ከርጊቨሮችን ጀነራላይዜሽንን እንዴት ብሎ መጠየቅ እንዳለባቸው ምን ማድረግ እንዳለባቸው ካልነገርናቸው ጀነራላይዜሽን ያለነሱ ፌል ያደርጋል ማለት ነው። ስለዚህ ሞር ኦፍ ምንድነው ኮንትሮልድ ያልሆነ ኢንቫይሮንመንት አይደለም
የሆነ ክፍል ዘግተው ምናምን ላይሆን ይችላል ቴራፒ የሚሰሩት ወይ እናትየው ልብስ እያጠበች ነው ወይ ምግብ እየሰራች ነው ወይ የሆነ የቤተሰብ ፋሚሊ ድራማ ወይ ፊልም እያየ ሊሆን ይችላል አሁን የሆነ ነገር እያደረጉ ነውና ያ ኦፖርቹኒቲ እንዴት ለልጁን ለማስተማር መጠቀም እንዳለባቸው ሪትን የሆነ ያው ፕላን ያስፈልጋቸዋል ማለት ነው። ሌላ በጣም ቴክኒካል የሆኑ ነገሮች ለጀነራላይዜሽን እና ስኪል ሜንቴን እንዲያደርጉትና ክህሎቱ የተለያየ ቦታ ከተለያየ ሰው ጋር እንዲያደርጉት ፕሮምፕት ድጋፍን ፌድ ማድረግ መቻል ፕሮምፕት ሲስተማቲካሊ ስሙዝ ምንድነው ፌድ ማድረግ መቻል አለብን። አሁን ለምሳሌ ሃይ በል ቻው በል ምናምን ያለ እጃቸውን ይዘን ዌቭ እንዲያደርጉ እናደርጋለን አይደለ ስሩ ታይም ይሄ ፊዚካል ሰፖርት ነው ወይ ፊዚካል ፕሮምፕቱን ቀስ ያርገን መቀነስ አለብና ራሱን ለምሳሌ እጁን ቀና አድርግለትና ከዛ ራሱን ዌቭ እንዲያደርግ right ሲስተማቲካሊ ያ ምንሰጠውን ድጋፍ ፌድ እንዲያደርግ ማድረጋለን because አንዱ ፕሮምፕት ሁሌ ድጋፍ መስጠት ያው ጥገኛ ዲፔንደንሲ ፕሮሞት ስለሚያደርግ ማለት ነው እና ፕሮምፕቲንግ ፌድ ማድረግ is very very important በጣም አስፈላጊ ስኪል ነው ለጀነራላይዜሽን። ሌላኛው ፕላን ማድረግ ነው ለሜንቴናንስ። አሁን ጀነራላይዜሽን ልክ ጎሉን ስንጽፍ እንዴት ጀነራላይዝ ማድረግ እንዳለባቸው ብያለሁ። ሶ ሜንቴናንስም እንደዛ ሜንቴን አድርጉ። ለምሳሌ የምንጠቀመው ሬንፎርስመንት ራይት። አሁን ለምሳሌ በጣም ሬንፎርስ እያደረግን ያስተማርነው ስኪል በአንዴ ብናቆመው ሬንፎርስመንቱ ወይም ማበረታቻው ስኪሉ ሊቆም ይችላል ወይ ሊጠፋ ይችላል ቢኮዝ ያ ክህሎት ሬንፎርስመንት ላይ ወይ ማበረታቻው ላይ ጥገኛ ስለነበረ ማለት ነው። ሶ ሲስተማቲካሊ ሬንፎርስመንቱን በአንድ ቀን ሳይሆን ማቆም ያለብኝ ኢንተርሚተንት በሆነ ልክ አሁን ውፍረት ለመቀነስ በ24 ሰዓት አንዴ መብላት ምናምን ኢንተርሚተንት ፋስቲንግ የምንለው አለ አይደለ ሶ የሆነ ሰዓት ሪስፖንሱን እየጨመርን ነው። ለምሳሌ ስምህ ማን ነው ሲባል አቤት ሲባል ጎበዝ ምል ከነበረ 2-3 ጥያቄ ከመለሰ በኋላ ሬንፎርስመንት መስጠት የተለያየ ሰዓት እየቆየው መስጠት በኢንተርቫል ሊሆን ይችላል። ዛሬ ሬንፎርስመንት ከሰጠሁት ነገን ዘልዬ ከ3ኛው ቀን መስጠት ሊሆን ይችላል። ሶ ያ ሬንፎርስመንት ፕሬዘንት መሆኑ ክህለቱን ኦቨር ታይም እንዲያዳብረው እንዲደጋግመው ያደርገዋል ማለት ነው። ስለዚህ ወይ ደግሞ ኢንተርሚተንት ሬንፎርስመንት ምንለው አለ እሱ ላለ ማለት ነው። ሌላኛው ብዙ የተጻፉ አይፒዎችን አይቻሉ። ሶ ያ ክህሎት ማስተር ተደረገ ምንለው በ3 ቀን ወይ 2 ቀን በተከታታይ ያ ነገር ሲያደርግ ነው ምናምን የሚል አያለው። ሶ ወይ ደግሞ ሜክ ኢት 10 ቀን 2 ሳምንት 1 ወር ለምን አናድርገው? አሁን ለምሳሌ ለይሰይ ሴፍቲ እያስተማርኩ ሆነ ወይ ደግሞ ምንድነው ጥንቃቄ ምንድነው ደህንነትን እያስተማርኩ ሆነ ወደ መኪና የሚሮጥ የነበረ ልጅ 2 ቀን ካሮጠ በቃ ችሏል ማለት ነው። ወይ ደግሞ ካሁን በኋላ ወደ መኪና አይሮጥም ብዬ ብል ትንሽ አስቸጋሪ ነው አይደለ? በ2 ቀን ወደ መኪና ስላሮጠ በቃ ካሁን በኋላ መኪናን ዳንጀር እንደሆነ ሊገጨው እንደሚችል አስተምረው ለማለት በጣም አስቸጋሪ ነው። ኦቨር ታይም ለ2 ወር ለ3 ወር በደንብ ማስተማር ሊሆን ይችላል። ጥርስ መቦረሽ ሊሆን ይችላል። 3 ቀን ከቦረሽ በቃ ቻለ ማለት ነው። ሶ ኢሚዲየትሊ 3 ቀን ሴት የተደረገው ማስተሪ ክራይቴሪያ ወይ ደግሞ 70%ም 80%ም 100%ም ሊሆን ይችላል። ያው ፐርሰንት ምጠቅሰው እንግዲህ አይ ቲንክ ያው ኢቢኤስ እንሰራ ያው ዳታ ስለሆነ ከሚሰጣቸው እድሎችን ይሄን ያክል ፐርሰንት አኮምፕሊሽ ሲያደርጉ ወይ ሲችሉ በቃ አቆማለሁ ይችላል ብዬ ምናምን ላችንና ሁሌ ይችላሉ 100% መቻል ያለበትም ሊኖር ይችላል 80ም 90ም መቻል ያለበትን ክህሎት ሊሆን ይችላል። ግን ልጆቹ መማር እስከሚችሉ ድረስ ኤም ማድረግ ያለብን 100% እንዲችለው ነው እንጂ አሁን ለምሳሌ ሴፍቲ ኢሹ ስናስተምር 100% መቻል አለበት። እሳት እንዳይነካ ከሆነ 70% እሳት ካልነካ ብዬ ማቆም አልችልም። ወታቦት 30% or 20% እሳት እንዲነካና ወደ አደጋ የሚከተው ቢሆንስ ሶ ጎል ሴት ስናደርግና ፐርሰንቴጅን ማስተሪ ሌቨልን ስናስቀምጥ ወይ ክራይቴሪያ ስናስቀምጥ ጎሉን በደንብ ማየት አለብንና ከቻለን እስከ 100 መስራት አለብን። አለበለዚያ ግን 80-90% መቻል ለልጁ በቂ ነው። ወይ ደግሞ ካለበትን እክል ወይ የመማር ክህሎት ለምሳሌ ለይሰይ ኢንተሌክቹዋል ዲስኤቢሊቲ ቢሆን 100% ምናምን ያው ሪያሊስቲክ ላይ ሆን ይችላል ካላቸው የመማርና የአንደርስታንድ የማድረግ አቅም ማለት ነው። ግን ያው ፖቴንሻላቸውን ሊሚት ላለማድረግ we always aim ማድረግ ያለብን 100% ቢችሉ ነውና ሶ
ጊዜውን በደንብ ማርዘም አለብን። 2 ቀን 3 ቀን ስለቻለ ማስተር አድርጓል ብለን ልክ ያ ስኪል ትተን ሌላ ስንጨምርለት ያ ስኪል ከ2 ሳምንት በኋላ 3 ሳምንት በኋላ ሊጠፋ ይችላል። ቢኮዝ 2 ቀን 3 ቀን ፕራክቲስ ማድረጉ ላይ በቃ ይችላል። 2 ቀን መኪና በትክክል ስለነዳው ኢዳዝሚን በትክክል ነዳለው ማለት አይደለም። ብዙ ቀናቶችን ፕራክቲስ ማድረግ ሊጠበቅብኝ ይችላል ማለት ነው። ለምሳሌ ምንም መኪና በሌለበት ቦታ ብነዳ 2 ቀን ምናምን ብችል ያው እና በጣም ክራውድድ የሆነ መንገድ አስቸጋሪ የሆነ ቦታ ንዳ ብባል ያው አስቸጋሪ ላልችል እችላለሁ ራይት ቢኮዝ ትሬን የተደረገበት ቦታ በቀላሉ አንድ ክህሎቴን ላዳብር የሚችለኝ ኢንቫይሮንመንት ስለሚሆን ማለት ነው። ሶ እነዚህ ነገሮችን በመጠቀም ጀነራላይዜሽን ፕሮሞት እና ኢንሃንስ ማድረግ እንችላለን ማለት ነው። አይ ቲንክ ብዙ ወላጆችን ከነ ባለሙያዎች የሚጠይቁት በቃ ይማራል ይሁን ነገር ይችላል ከዛ በኋላ ይረሳል ከዛ በኋላ ይጠፋበታል ምናምን የሚል ነገሮችን ጀነራላይዜሽን እሱ እንደሆነ አንደርስታንድ እንድታደርጉ አይ ቲንክ ይጠቅማችኋል ብዬ አስባለሁ። ሌላ ነገሮች ወደ ሌላ ቶፒኮችን ከመሄድ በፊት ስለ ጀነራላይዜሽን እና ሜንቴናንስን መነሳት አለበት ብላችሁ የምታስቡት ነገር ካለ ወይ መጨመር የምትፈልጉት ነገር ካለ ወይ ተሳስቼ ያወራሁት ነገር ካለ ማረም የምትፈልጉ ሰዎች እድሉን እንሰጣቸዋለሁ። እሺ ጆርጅ ካሁን አሪፍ እየሄድክ ነው። በጣም ዶክተር እየመዘገብኩ ነው የምገኘው እንደገና የተማርኩ ነው ደስ ብሎኝ የተማርኩ ነው የምገኘው። ሌሎችም እንደሚሆናችሁ ብዬው ከዚህ ጋር በተያያዘ ጥያቄ ካላችሁ መድረኩ ክፍት ነው ማለት ነው። ስልጣኔ ልጠቀምና አንድ ጥያቄ ልጠይቅህ። ምንድነው? እሺ ብዙ ጊዜ ከኦቲዝም ጋር የሚኖሩ ልጆች የነበራቸውን ሶሻል ኢንተራክሽን ያስተማርናቸውን ቢሄቪራል የሆኑ ሌሎችን ሪግሬት ያደርጋሉና ይህ ሪግሬት የሚያደርጉበት መንስኤ አንዳንድ ጊዜ በተለያዩ ምክንያቶች ይቀመጣል እና አንድ ጥናት እንደውም ያየሁት ከ70% አካባቢ ከኦቲዝም ጋር የሚኖሩ ልጆች ሪግሬት ያደርጋሉ የሚል ነው። የሆነ ስልጠና ላይ ደግሞ የምንሰማው ሪግሬት የሚያደርጉት ልጆቹ ጀነራላይዝ ስላደረጉት ነው። በቃ የሆነ ቦታ ላይ ብቻ ስለተማሩት ያንን ነገር ያወቁትን ስኪል ቢሄቪየር ኤኒሃው ያወቁትን ነገር ይረሳል። ሶ there is no regression it's only about generalization ነው ብለው የሚያነሱም አሉና አንተ ካለ እውቀት አንፃር ይሄ ሪግሬሽን እና ጀነራላይዜሽንን እንዴት ታስረዳናለህ የሚል ነበር። እሺ ሪግሬስ ለማለት ነው። አይ ቲንክ ሪግሬት ያልከው እንግዲህ በኤቢኤ ፕራክቲስ የሚያደርግ ሰው ወደ ኋላ መመለስን የሚለውን ነገር ላንጠቀም እንችላለን። ወይም ሳይንቲፊካሊ ስሙ ጀነራላይዝ አልተደረገም ሜንቴን አልተደረገም እንላለን። አብዛኞቹ ወላጆች ሪግሬስ በ2 ዓመት ያወራ ነበር ከዛ በኋላ ወደ ኋላ ተመለሰ ሪግሬስ አደረገ ነው የሚሉት ራይት። ሶ ሪግሬስ ማድረግ ሳይንቲፊካሊ አሁን ካወራሁት ጋር ነው የሚያዘው። ፕላኑ ዲዛይን ሲደረግ ለጀነራላይዜሽን እና ለቢሄቪየር ሜንቴናንሱን በትክክል ዲዛይን ካልተደረገ ድምዳልኩ ነው። አንድ ቀን ዛሬ ማማ ስላለ በቃ ማማ ብለዋል እቤት ሄዳ እናትየው ማማ እኮ አይልም ለምን ማማ አላለም ታዲያ ወይ በቃ ወደ ኋላ ተመልሷል ማለት ነው ምናምን ብል የሆነ ውሃ አይቆጥርም አይደል? ይሄን ሪዝን ሶ ኦቨር ታይም እና የተለያየ ቦታ ከተለያየ ሰው ጋር ስለማናስተምራቸው ያ ቶሎ የሚማሩትን ክህሎት ያው ቶሎ ይጠፋል ማለት ነው አይደለ? ፌል ያደርጋል ኦቨር ታይም ቢኮዝ ያ ክህሎትን ይዞ እንዲቆዩ ኤቭሪዴይ እንጠቀምበት ከተለያዩ ሰዎች በህይወታቸው ከሚያገኛቸው ሰዎች ምንድነው ክህሎቱን እንዲጠቀሙ ወይ ደግሞ እንዲያደርጉት ኦር ፕራክቲስ እንዲያደርጉት ትሬን ስላልተደረጉ ኦፍ ኮርስ ወደ ኋላ ይመለሳል ማለት ነው። አሁን ለምሳሌ ሲምፕል የራሴ ኤግዛምፕል አሁን ለምሳሌ ልጠቀም። ሶ የዛሬ 4 ዓመት መንጃ ፈቃድ አውጥቼ ነበር። ሶ ምንም ስላልነዳው አሁን ኦልሞስት ዜሮ ነኝ። አይ ዶንት ኖ ኤግዛክትሊ ምን ማድረግ እንዳለብኝ ሶ ድጋሚ ፕራክቲስ ማድረግ አለብኝ ማለት ነው። ሶ ያ ሁለተኛ ደግሞ የሆነ ስፔሲፊክ መኪና ትሬን የተደረገበትን ሌላ መኪናን መንዳት ማልችል ከሆነ በትክክል ትሬን አልተደረኩም ማለት ነው ማለት ነው። እኔ ምንዳው ቪትስ መኪና ብቻ ነው በዛ ነው ትሬን የተደረጉት በቪትስ መኪና ብቻ ነው ምንዳው ካልኩኝ ስለዚህ መንዳት ክህሎት ከሆነ በየትኛው መኪና መንዳት መቻል አለብኝ ማለት ነው ቢኮዝ ስኪሉ እንደዛ ስለሆነ ማለት ነው። ሶ አሁን ያልካቸው 7% ምናምን የሚለውን ሳይንቲፊክ ሪሰርች አላየሁትም። አይ ዶንት ኖ ምን ያክል እንትን እንደሚያርጉ ግን ቅድም ለማውራት እንደሞከርኩት ኤቢኤ ፕራክቲሽነርስ ኦን ዘ ሆል ወርልድ
አንድ ቻሌንጅ ከምናደርግበትና ከሚያደርጉበት ኤሪያ አንዱ ጀነራላይዜሽን ነው። ቢኮዝ አንዳንድ ፓረንቶችን ኮኦፕሬቲቭ አይደለም right ለምሳሌ ባዝሩም እቤት እንደዚህ አርጋችሁ አስተምሩት ማለናቸው ዳይስጥቅም ከትሬኒንግ ከማድረግ ዳይፐር ማድረግ የሚቀናቸው ወላጆች አሉ። አሁን ለምሳሌ ማን አስሬሽንት ቤት ያመላልሰው or something ምናምን ብለው ዳይፐር የሚያደርግ ከሆነ ይሄ ልጅ he will be confused። ትምህርት ቤት ሲሄድ ሪኬት ማድረግ እንዳለበት ያውቃል፣ ቤት ግን በዳይፐር ነው። ሶ ኢቭን ክህሎቱን እያወቀው ምንም አይነት ሞቲቬሽን ላይኖረው ይችላል እቤት ሄዶ ባዝሩምን መጠቀምና ሶ የተማሩትን ክህሎት ሉዝ ማድረግ ወይ ማጣት የጀነራላይዜሽን እና የሜንቴናንስን ኢሹ ነው ወይ ደግሞ ድክመት ነው ለኔ እንደ ፕራክቲሽነር። አመሰግናለሁ። አንድ ሁለት ጥያቄዎች አሉ መሰለኝ ከሌሎች አባላቶች ልክ እንዳንተው ጆርጅ ሞክሼ እሱን ጥያቄ አለ። ጌትነት ድምጽ ትንሽ ይርቃል፣ አስተካክሉ። ጆርጅ ሞክሼ ማለት ነው። ጥያቄ አለው መሰለኝ ጆርጅ። እሺ መጠየቅ ይችላል። እሺ እንዴት አመሻችሁ? ሞክሼ እንኳን ደህና መጣ። መጀመሪያ ጊዜ አንድ ሞክሼ ያገኘው እስከዛሬ ሰምቼ አላውቅም። አበሻ የኔ አይነት ስም ያለውና ዛሬ ፍራውዶኛ ያለውና ታንኪ ስለመጣ ፍሎ በጣም ያምራል። በጣም ደስ ብሎኛል። የኔ ጥያቄ ምንድነው ኦቲስቲክ ችልድረኖች ላይ የምናየው ነገር ኒውሮቲፒካል የሆነ ነገር ብትጠይቀው ለምን እንዴት ወዴት ብሎ የመብት ጥያቄም ናሬሽኑ አለ። ኦቲስቲክ ላይ ግን የለም። ብዙ ጊዜ ኮንሴፕቹዋላይዝ የሆነ ይሄ ዳያሎግ ስፒክ ኮሚኒኬሽን ስኪል የላቸውም እና ይሄኛው ምናልባት በጀነራላይዜሽን ውስጥ የሚጠቃለል ከሆነ በምን አይነት መንገዱ አይነት ነገር አንደኛ ሞኒተር ማድረግ ይቻላል፣ ትሬኒንጉን ማድረግ ይቻላል። እዚህ ላይ የሆነ ጥያቄ ከገባ አላውቅም። ሲያወሩ አይ ቲንክ ምንድነው በተለያየ ዳይሜንሽን አያወሩም ነገር አይነት አይደለ? የሆነ ቀጥታለ ነገር ለምን ቁጭ ይላሉ አይልም። እንደ ኒውሮቲፒካሉ ለምን ያልፈልግም አይ የሚከራከር ነገር አይደለም። ኦርደር ስታደርግ አክሴፕት ወይም ደግሞ በቃ ሌላ ነገር የለም። ብቻ ይሄ ኮንቨርሴሽኑ ረጅም አይደለም እነሱ ጋር ኢዝ ቬሪ ሾርት። ያው ጀነራላይዝ ባናደርገም ያው አንዳንዶቹ አሁን ላልከው ደረጃም ላይ ደርሱ ይችላሉ አይደለ? ሁሉም ልጆች ያወራሉ። ኮንቨርሴሽን ወይም ቨርባል ኮሚኒኬሽን ይኖራቸዋል ማለት አይደለም። ሌላ ሚንስ ኦፍ ኮሚኒኬሽን ወይ ደግሞ ሌላ የመግባቢያ መንገዶችን ሊጠቀሙ ይችላሉ። እጅ መጠቆም ያው ኢንክሉዲንግ ማልቀስ ሊሆን ይችላል፣ ሌላ በፒክቸር ሊሆን ይችላል፣ በዲቫይሶችን ሊሚትድ የሆነ ቨርባል አንዳንዶቹ ቨርባል ሊሆን ይችላሉ። ሳይንቲፊካሊ ግን 25-30% የሚሆኑ ልጆችን they end up non verbal ወይ ደግሞ ቃላቶችን ሳይሆን ሌላ የመግባቢያ መንገዶችን ይጠቀማሉ ምናምን ይላልና አሁን ላልከው some part of it አሁን ቅድም ሳወራ እንደነበረው ስምህ ማን ነው ሲባል ብቻ የሚመለስ ከሆነና ለምሳሌ አንዱ ስምህ ማን ነው ሳይሆን what is your name ቢለው በሌላ መንገድ መመለስን ማስተማር ስላልተማረ ሊሆን ይችላል እንደዛ የሚያደርገው። አሁን አንተ ሪዝን አውት ለምን አያደርግም ነው ተቀመጥ ሲባል ለምን እቀመጣለሁ ይላል። ሰው ሲንስ አብዛኛው ጊዜ ኢንስትራክሽን አይደለ እኛ እንትን የምንሰጣቸው ብዙ ጊዜ እንጠይቃቸዋለን እንጂ እነሱ መልሰው እንዲጠይቁ ያው ትሬን አናደርግም፣ እንረሳዋለን። ይሄ ኮንቨርሴሽኑ ባክ ኤንድ ፎርዝ መሆን ስምህ ማን ነው ስንላቸው እኔ አቤል እባላለሁ አንተ ስምህ ማን ነው ወይም ደግሞ ስንት ዓመት ነው አንተ ምንድነው የምትወደው ምናምን ብሎ አይመልሱም አንዳንዴ አይደለ? ሶ ኢት ኩድ ቢ አሁን ምሳሌ እንደ ያ ቃል መጠየቅ እንዳለበት ግን አይጠይቅም ከሆነ የሞቲቬሽን ጉዳይ ሊሆን ይችላል። ሶ አንዱ የኤቢኤ ክፍል ወይ ደግሞ ቴራፒ ፒቮታል ሪስፖንስ ቴራፒ የሚባል አለ። ሎው የሆነ ወይ ደግሞ ዝቅተኛ የሆነ የተነሳሽነት የሞቲቬሽን እና የኢኒሺዬሽን ቻሌንጅ ላላቸው ልጆች ወይ ደግሞ ተግዳሮት ላላቸው ልጆች ምንጠቀመው ቴክኒክ ነው። ሶ ሞቲቬትድ ሆኖ ከሌላ ሰው ጋር ኮሚኒኬት እንዲያደርጉ ባክ ኤንድ ፎርዝ ኮንቨርሴሽን እንዲኖራቸው የምናደርግበት ቴክኒክ ነው ማለት ነው። እና አንዱ ከጀነራላይዜሽን እሺ ሊሆን ይችላል። አልቲሜትሊ ግን
ሁሉንም ልጆች ለነዛ አይነት ፍሌክሲብል የሆነ ኮሚኒኬሽን ምናምን ላይኖራቸው ይችላል for some reason በጀነራላይዜሽን ምክንያት ወይ ደግሞ ጀነራላይዝ ስላልተደረገ የሚለው ላይ ግን ፓርት ኦፍ ኢት ሊሆን ይችላል ማለት ነው። አይ ዶንት ኖ ጥያቄ ምን ሸለው ከሆነ ተመልሷል። በጣም አመሰግናለሁ። ኦኬ ቴንክ ዩ። እሺ እናመሰግናለን ጆርጅ ሁለታችሁ ማለት ነው። ሌላ አንድ ጥያቄ ያለው አለ? አንድ ግለሰብ ኢንቦክስ የተደረገልኝ ጥያቄ አለ። ይቻላል። ሶ አንድ ኢሹ ወይ ደግሞ ፕሮብሌም የጀነራላይዜሽን ኢሹ መሆኑንና የሎ ሞቲቬሽን ኢሹ መሆኑን በምንድን ነው የምናውቀው ምናምን ይላል። ሶ ሎ ሞቲቬሽን የምንለው ወይ ደግሞ ፍላጎት ማጣት የምንለው የአንድ ክህሎት ሜንቴን አድርጓል ጀነራላይዝ አድርጓል ግን ኢንተረስት የላቸውም ያ ነገር ለማድረግ ነው። ሶ ጀነራላይዜሽን ኢሹ ነው ወይ ሜንቴናንስ ኢሹ ነው እያልን ያለ ነው። የሆነ ኮንትሮልድ ኢንቫይሮንመንት ወይ ደግሞ የተወሰነ ወይ ደግሞ የሆነ ክፍል ውስጥ ወይ የሆነ ቦታ ውስጥ የተማሩት ከሆነ ሰው ጋር የተማሩት ክህሎት ሌላ ቦታ ከሌላ ሰው ጋር ለማድረግ ይቸግራል ወይ ደግሞ ያ ክህሎት ያንሳል ወይ ይጠፋል ፌድ ያደርጋል እና ኦቨር ታይም ሜንቴን አይደረግም ነው ከጀነራላይዜሽን እና ሜንቴናንስ ኢሹ እያደረግን ያለ ነው። ሶ ፐርፌክትሊ ሂ ኖውስ ኤግዛክትሊ ምን ማለት እንዳለበትና ምን ማድረግ እንዳለበት ያውቃል ግን ማድረግ አይፈልግም ከሆነ ይሄን ወደ ሞቲቬሽን ይወስደናል ማለት ነው። ሶ በዚህ ሰዓት ላይ ያው ቅድም ሜንሽን ያደረኩትን ፒቮታል ሪስፖንስ ቴራፒ ምናምን የሚባለው which is very good ለዝቅተኛ የሆነ ሞቲቬሽን ላላቸው ልጆችን ያው እንዳልዘባርቅ ፒአርቲ የሚባለውን ሂስቶሪካሊ ያው ሂስትሪ ስለሞደ 1972 አካባቢ ሮበርት ኪግል እና ኬት ዋይፍ ስሙን በትክክል አላውቀውም ግን ያኔ ነው ኦቲስቲክ ልጆች ሲያዩዋቸው ብዙ ሞቲቬሽን የላቸውም ኢኒሺዬሽን የላቸውም ሰልፍ ማኔጅመንታቸው ዝቅተኛ ነው። እነዚህ ሳያዩ በደንብ እነሱን ሞቲቬት ለማድረግ የቢልድ ምንድነው ኢስታብሊሽ የተደረገ ፒአርቲ የሚባል ቴክኒክ አለ። አይ ቲንክ አብዛኞቻችሁ ታውቁታላችሁ እና ሶ ዊ ካን ፕላን ልጁን ሞቲቬት ለማድረግ ሰልፍ ኢኒሺዬሽን እንዲኖረው ለማድረግ ፕላን ማድረግ እንችላለን ማለት ነው። ኦልሬዲ ክህሎቱ ኦቨር ታይም ያደርገዋል ከሁሉም ሰው ጋር ያደርጋል ሰላም ይላል ኤቭሪቲንግ ያደርጋል ግን በቃ እንትን ፑሽ መደረግ ይፈልጋል ሊሆን ይችላል ወይ ፕሮምፕት መደረግ ይፈልጋል ምናምን እንል ከሆነ ያው ፕሮምፕት የምናደርግ ከሆነ ያው የጀነራላይዜሽን ነው ግን ኢኒሺዬሽን ይፈልጋል ሞቲቬሽን ይፈልጋል ከሆነ ግን ያው የሞቲቬሽን ኢሹ ነው የሚሆነው ብዬ የማስበው። አይ ቲንክ ጄሪ ነው የጠየቀችው ይሄን ጥያቄ ጄሪ ጥያቄሽን ከተመለሰ ካልተመለሰልሽ ድጋሚ መልሰሽ መጠየቅ ትችላለሽ። እሺ ጆርጅ የተለያዩ ጥያቄዎች አሁንም ወይም የተለያዩ ባለሙያዎች ወላጆች ለመጠየቅ ፍላጎት አላቸው። በዚህ እንቀጥልበት ወደ ቀጣዩ ርዕስ እንግባ። አይ ቲንክ ቶፒኮችን ከበር እናድርጋቸው። ዊ ካን ሆልድ ጥያቄዎችን አንዱ ቶፒክ ኤቢኤን እንዴት ነው ሌላ ቦታ ፕራክቲስ የምናደርገው አለ ዲፍረንሺዬቲንግ እስካሁን ያየሁት ሜሮን የሚል ነው ጥያቄ ያላት ያለው ሜሮን የሚል ሜሮን እሺ ከጀነራላይዜሽን ጋር የተያያዘ ከሆነ መጠየቅ ትችላለች። እሺ ሜሮን እሺ ማክ ይሰማል። እሺ ሰላም እንዴት ናችሁ? ከሞቲቬሽን ጋር የተያያዘ ጥያቄ ሆኖ ለምሳሌ አንድ ኬዝ እናንሳና ከዚህ በፊት ስፒች ቴራፒ ማለትም ከዚህ በፊት ቃላትን ሲያወጣ የነበረ አንድ ልጅ በመሐከል ሳይን ላንጉዌጅ ቴራፒ ተሰራለትና አሁን ላይ ሞር ስፒች ከማውጣት በተለየ ይሄ የሳይን እንትኖቹን ሳይን ላንጉዌጅ ነው ሞር የሚጠቀመውና ያ ሳይኑ በሳይን ኮሚኒኬት ማድረጉ ለሱ ኮምፎርት ዞን ሆኖታልና ኮምፎርቱ ነው በቃ እና ምንም አይነት ስፒች ማውጣት አይፈልግም ምንም አይነት ቴራፒ መውሰድ አይፈልግም ስፒች ቴራፒ ቃላቶችን መስማት አይፈልግምና በዚህ መሃል ቀደም እንዳልከው ከሞቲቬሽን ጋር በተያያዘ አሁን አንተ ብትሆን ጆርጅ እንደዚህ አይነት ነገሮችን እንዴት ሃንድል ማድረግ ይቻላል ቴራፒ ላይ የምትለው ነገር ካለ? ኦኬ
እኔ እንደ ስሙ መልሰው ሁሌ የሆነ ሚንስ ኦፍ ኮሚኒኬሽን ወይ መግባቢያ መንገድን ስንጠቀም አይ ቲንክ አሰስመንት የሚባል ነገር አለ። የሆነ ተማሪ ኦር ለርነር ቨርባሊ መማር ካልቸር ወይ ደግሞ ቻሌንጅ የሚያደርገው ከሆነ በቃላት ኮሚኒኬት ማድረግ ሌላ ሚንስ ኦፍ ኮሚኒኬሽን ክሬት ማድረግ አለብኝ እንጂ ግዴታ ቃል እስከሚያወጣ ብዬ እድሜ ልኩን አላቃጥልበትም አይደለም። ላይክ 6 ወር 8 ወር 5 ወር ሞክሬ በቃላትን ኮሚኒኬት ማድረግ ማይችል ከሆነ ያ ልጅ ህይወቱን የሚያቀለት ሚንስ ኦፍ ኮሚኒኬሽን አሁን ምሳሌ ሳይን ላንጉጅ ከሆነ which is perfect አይደለ። ዋና ዓላማዬ ልጁ ኮሚኒኬት እንዲያደርግ ፍላጎቱን እንዲገልጽ የማይፈልገው ነገር አልፈልግም እንዲል ኤቭሪቲንግ እንዲማር ከሆነ የምፈልገው እኔ ያው ኢቫሉዌት አድርጌ ወደ ሳይን ላንጉጅ ወስደዋለሁ ማለት ነው። ወደ ፒክቸር ኮሚኒኬሽን ፒክስ የሚባለው ፒክቸር ኤክስቼንጅ ኮሚኒኬሽን ሲስተም ምንለውን ለመውሰድ somebody we have to do the same thing። AAC የሚባለውን ያው የስፒች ቴራፒስቶችን አብዛኞቹ እነሱ ነው የሚሰሩት። ኦፍ ኮርስ ያው እኔ መስራት አልችልም ትሬንድ አልተደረኩም ለሱ። ግን AAC እንዲጠቀም ልጁ ኤሊጂብል ነው ወይ AAC መጠቀም ይችላል ወይ? አሁንም ለምሳሌ ቅድም ሜንሽን ያደረኩት ፒክስ የሚባለው ወይ ደግሞ ፒክቸር ኤክስቼንጅ ኮሚኒኬሽን ሲስተም ከቦታ ቦታ መንቀሳቀስ የማይችል የሆነ ካርድን በእጁ መያዝ የማይችል በጣም ዊክ የሆነ ፋይን ሞተር ስኪል ቢኖረው አንድ ለርነር ፕራክቲስ ለማድረግ በጣም ያስቸጋሪ ነው የሚሆነው ማለት ነው። ቢኮዝ ፒክቸር ኤክስቼንጅ ኮሚኒኬሽን ሲስተም ከቦታ የሚፈልገው ነገር በፒክቸር መጠየቅ ያለበትን ሰው ሄዶ ዴሊቨር ማድረግ አለበት ያ ነገር እና ከቦታ ቦታ የማይንቀሳቀስ ከሆነ ያ ልጅ ፒክስ ማስተማር ሊከብደኝ ይችላል። ከልጁ ያለበትን እክል ሌቨል ኦፍ ኢምፓየርመንት የሚሄድ ኮሚኒኬሽን ሊሆን ይችላል ማለት ነው። ይሄ ልጅ ቃላቶችን እያወጣ የነበረ ወደ ሳይን ላንጉጅ የሄደበት ምክንያት ፕራክቲስ የሚያደርገው ሰው ሪዝን ይኖረዋል ኦብቪየስሊ። ወይ የሚያወጣው ስፒች ትክክል ላይሆን ይችላል or ኢናፍ ላይሆን ይችላል ወይ ደግሞ የሆነ ሲንግል ወርድ ብቻ ነው የሚያወጣው። ሁለት ቃላቶችን ኮምባይን ማድረግ ስትሪንግ ማድረግ ይከብደዋልና ኮሚኒኬት ማድረግ አይችልም ምናምን ብሎ ይሄ ሃይፖቴቲካሊ እያወራ ያለው እንደዛ ሲሆን ነው ወደ ሳይን ላንጉጅ መሄድ ያለብን እያልኩ አይደለም። ግን ሃይፖቴቲካሊ that person ከሳውንድ ፕሮዳክሽን ወይ ደግሞ ቃላቶችን ከማምረት ወደ ሳይን ላንጉጅ የሄደበት ምክንያት ሊሆን ይችላልና ሳይን ላንጉጅ ኢፌክቲቭሊ መጠቀም እስከቻለ ያ ልጅ ቃል ካላወጣ ምናምን የሚባልበት I don't understand this part which is as long as effectively ሳይን ላንጉጅ የተጠቀመ ከሆነ ግን እኔ እንደ ሰው ከሆነ ቴክኒክ ወደ ሌላ ቴክኒክ ኮሚኒኬሽን ሙቭ ሳደርግ ያ ነገር ቻሌንጅ እንደሆነ እንደማይችል ምናምን ባይሆን ቻሌንጅ ነው በቃ ቨርባሊ ኮሚኒኬት ለማድረግ ቻሌንጅ አድርጎና ሌላ ሚንስ ኦፍ ኮሚኒኬሽን ክሬት ላድርግለት ምናምን ብዬ እንዳደርገው ነው። ግን ስቲል it doesn't mean ሳውንድ ፕሮዳክሽን አቆማለሁ ማለት አይደለም። በፒክስ እያስተማርኩኝ አሁን ለምሳሌ ፒክስ ነን ቨርባል እንዲሆን አይደለም የሚያደርገው። ፒክስ እያስተማርኩኝ the same thing ቮካል ኢሚቴሽን ወይ ደግሞ ሳውንድ ፕሮዲዩስ እንዲያደርግ ማስተማር ይችላል ማለት ነው። አሁን ያልሽው ልጅ ሳይን ላንጉጅ ተጠቀመ ሴም ቲንግ ደግሞ ቃላቶችን እንዲያወጣ ወይ በቃላቶች ኮሚኒኬት እንዲያደርግ ማድረግ ይችላል። could be reinforcement አጠቃቀም ሊሆን ይችላል ወይ ቴክኒክ ያው አላቀም እንደሚሰራለሽ ሰው reinforcemenትን በትክክል reinforce እየተደረገ ከሆነ የሚሰራለት ሜቢ ቦዝ ሳይመልቴስሊ መማር ይችላል ብዬ ነው የማስበው። አመሰግናለሁ። ተመልሷለሁ። አመሰግናለሁ። Thank you። እኛም እናመሰግናለን። በነገራችን ላይ በዛሬው የእውቀት ማካፍ ፕሮግራም ላይ በጣም የምንወዳቸው የምናከብራቸው ሁለት ባለሙያዎች አሉ። እንዲሁም ወላጅ የመጀመሪያው የሙሉ ፋውንዴሽን መስራች ወይዘሮ ትዕግስት ናት። እንኳን ደህና መጣሽ ለማለት እንወዳለን ወይዘሮ ትዕግስት። በመቀጠል ደግሞ ያው በኢትዮጵያ እንዲሁም አሜሪካ ትልቅ ከዚህ ጋር በተያያዘ ከኢቢ ቴራፒ ጋር በተያያዘ ብዙ ንቅናቄ ብዙ ሰልጣኞችን እያፈራች የምትገኘው ዩዲት ሬንሆልድ እንኳን ደህና መጣሽ በድጋሚ ለማለት እንወዳለን። ዩዲት እንዴት ናችሁ? ሰላም ናችሁ ለማለት እንወዳለን። እሺ አሁን ወደ አንተ ትዕግስት ዩዲት እዚህ ስላላችሁ እኔን ለማዳመጥ ስለመጣችሁ በጣም አመሰግናችኋለሁ።
ኤቢኤ የተለያዩ ቦታ ፕራክቲስ ማድረግ እንችላለን ወይስ ለትምህርት ቤት ብቻ ነው ወይ ሴንተር ብቻ ነው አፕላይ የምናደርገው የሚለውን ትንሽ እንበልና ከዛ በኋላ ወደ ሌላ ይቀር እንሄዳለን። ሶ ኤቢኤ ቅድም ነው ማለት ኤቢኤ is not a place ቦታ አይደለም። ኤቢኤ ሳይንስ የስነ ባህሪ ወይ ደግሞ የስነ ባህሪ ሐሳቦችን መርሆችን ተጠቅመን የሰው ልጆችን ባህሪ ማሻሻል ነው። ሶ ባህሪ የሚለውን ህይወት ያለውን ፍጡር የሚያደርገው ነገር ነው ብያለሁ። ግን it doesn't mean ሁሉንም ባህሪዎችን ታርጌት እናደርጋለን ማለት አይደለም። በጣም ኢምፖርታንት የሆኑ ሶሻሊ ሲግኒፊካንት የሆኑ ስኪሎችን ታርጌት አድርገን ኦብዘርቨብል እና ሜዠረብል የሆኑ ነገሮችን የምንሰራበት ነው። ሶ ዲዛይን ሳይንስ ነበረ። ከዛ ወደ አፕሊኬሽን ከተቀየረ በኋላ ኤቢኤ ቀደም ሜንሽን ለማድረግ እንደሞከርኩት ኤቢኤ is a natural science. ኦኬ ሶ የተለያየ ቦታ አዳፕት መደረግ የሚችል ሳይንስ ነው። አሁን ለምሳሌ ኒውሮሰርጅን ከሆነ ከኒውሮሰርጅን ትሬን የተደረገ ሰው ነው ብቻ ኒውሮሰርጅን መስራት የሚችለው። ወይም ደግሞ የሆነ ስፔሲፊክ ፕሌስ ላይ ያስፈልግ ይችላል ኒውሮሰርጅን ለመስራት ሆስፒታል ምናምን አይሲዩ ምናምን ያለበት ሊሆን ይችላል። ሶ ኤቢኤ ግን ዲፈረንት ሴቲንግ ወይም የተለያዩ ቦታዎችን አዳፕት ማድረግ የምንችለው ሳይንስ ነው ማለት ነው። ለምሳሌ ትምህርት ቤት መስራት እንችላለን፣ ቤት መስራት እንችላለን፣ ክሊኒክ ውስጥ መስራት እንችላለን። ሶ ተማሪዎቻችን ወይ ደግሞ ኤቢኤ የሚፈልጉ ልጆችን በሄዱበት ቦታ አዳፕት አድርገን ማስተማር ምናምን እንችላለን ማለት ነው። ሶ ለምሳሌ ትምህርት ቤት ውስጥ ኤቢኤን ምንድነው አፕላይ የምናደርገው? አይ ቲንክ ብዙ ትምህርት ቤቶች ዋን ቱ ዋን ስፔሻል ኒድ ኤዱኬሽን ምናምን አላቸውና ኢንሰማው ኤቢኤ በትክክል ፕራክቲስ የሚያደርጋሉ፣ ያው በገባቸው መንገድ ፕራክቲስ የሚያደርጉም አሉ። አሁን ለምሳሌ ስኩል ሴቲንግ ላይ ግሩፕ ኢንስትራክሽን በጋራ መማርን እንዲያውቅ ወይ እንድታውቅ አካዳሚክ የሆኑ ነገሮችን በኤቢኤ ፕሪንሲፕል ማስተማር እንችላለን። ሶሻል ስኪል ወይ ማህበራዊ ክህሎት ምናምን የምንለው በጋራ ማስተማር እንችላለን። እንዲሁም በቂ ቦታ ካለ እና በቂ ባለሙያ ካለ ደግሞ ዋን ቱ ዋን የሆነ ኢንስትራክሽን ወይ ደግሞ ሰፖርት መስጠት ይቻላል ማለት ነው። ስለዚህ አሁን ኤቢኤ በትምህርት ቤት ፕራክቲስ እናደርግ። አሁን ለምሳሌ አንድ ግሬድ 1 ከሆነ ልጁ ከአስተማሪዎች ጋር ኮላቦሬት በማድረግ የክላስሩም ሩቲኖችን ፎሎ እንዲያደርግ ፈንክሽናል የሆነ ክላስሩም ቢሄቪየሮች እንዲያሳይ ወንበር ላይ መቀመጥ ምንድነው አጠገቡ ያሉ ልጆችን አላስፈላጊ ነገር አለማድረግ ምናምን ሊሆን ይችላል። ያው ዲፔንዲንግ ልጁ በሚፈልገው ኒድ መሰረት መጠቀም እንችላለን ማለት ነው። ሶ ከአስተማሪዎች ጋር ኮላቦሬት በማድረግ ክላስ ውስጥ ኤቢኤን ፕራክቲስ ማድረግ እንችላለን። ናቹራል ኢንቫይሮንመንት ላይ መጫወቻው ላይ ፕሌይግራውንዱ ላይ ኤቢኤ ፕራክቲስ ማድረግ እንችላለን። ለምሳሌ ግሩፕ ኢንስትራክሽን እንዳልኩት ፕሌይ ስኪል ማስተማር ሊሆን ይችላል በፕሌይግራውንድ ላይ ወይ ደግሞ በናቹራል ኢንቫይሮንመንታቸው ላይ። ሌላኛው ኢንስትራክሽን ፎሎ ማድረግ ነው። አሁን ብዙ ትምህርት ቤቶች የሚቸገሩት ልክ ዋን ቱ ዋን ከቀረች በቃ ልጁ ክላስ አይገባም፣ ውጪ ወይ ትራምፖሊን ላይ ተሰቅሎ የሚለው ኦር ስዊንግ ላይ ነው የሚለው እና ሶ በትክክል ክላስ ሩም ኢንስትራክሽኖችን ፎሎ እንዲያደርግ ለተወሰኑ ደቂቃዎች ለአንድ ክላስ ያክል ለአንድ ፐሬድ 35 ደቂቃ 30 ደቂቃ ወር whatever ታይሙን ክላስ ውስጥ እንዲቀመጥ ሶሻል ኢንተራክት እንዲያደርግ ክላስ ውስጥ ኢንዲፔንደንትሊ እንዲሰራ የተሰጠውን ክላስ ወርክ ወር ጽሁፍ ላይ ኮፒ ማድረግ መገልበጥ ሊሆን ይችላል። ይህንን እንዲሰራ ኮፒ ማድረግ ኤቢኤን መጠቀም ይችላል ትምህርት ቤት ውስጥ ማለት ነው። ሌላኛው ጀነራላይዜሽን ፎከስ ያደረገ ትምህርት ቤት ውስጥ መስራት ይችላል። ለምሳሌ ከኩዮቹ ጋር ከአስተማሪ ጋር ከናኒ ጋር ከጥበቃ ጋር ኦር ኤኒባዲ ዛ ካሉ የተለያዩ መልቲፕል አዳልቶችን እዛ ኢንቫይሮንመንት ውስጥ ጀነራላይዝ እንዲያደርግ ቦታውን መጠቀም ይችላል። ጉድ ኦፖርቹኒቲ ትምህርት ቤት ውስጥ ጀነራላይዜሽን ለማስተማር አይደለም ከዋን ቱ ዋን ውጭ ያሉ ሌላ ስኩል ውስጥ ያሉ ኮሚኒቲዎችን ኮላቦሬቲቭሊ ለጀነራላይዜሽን ፎከስ ያደረገ ስራ መስራት እንችላለን ማለት ነው። ሶ ሌላኛው ሆም ሴቲንግ ነው። ሆም ሴቲንግ ፓረንት ኦር ሌላ ሲብሊንጎችን ትናንሽ ከሆኑ ሲብሊንጎችን ያኔ ብዙ አይ ዶንት ሪኮመንድ የ8 ዓመት የ7 ዓመት ልጅ ቴራፒ እንዲሰጥ ኃላፊነት እንዲሸከም ምናምን አይ ዶንት ሪኮመንድ ፐርሰናሊ አይ ዶንት ኖ ግን ለፕሌይ ስኪል መጠቀም ይችላል ወንድሙ ወይ እህቱ እንደዚህ እንጂ ይሄንን አስተምረው ይሄንን ሰራለት ምናምን ብዬ
ሬዚግኔት አድርጌ ምናምን አክቲቪቲ ምናምን ላሰጥ እችላለሁ፣ ግን ሌላ ስኪሎችን መጠቀም እችላለሁ። ሶ ቤት ውስጥ ይሄ ናቹራል ሩቲኖች የሆነ ለምሳሌ አልጋ መንጠፍ፣ ልብስ ማልበስ፣ መታጠብ፣ ምግብ መብላት፣ ሌላ ነገሮችን ልክ እድሜ በጨመረ ቁጥር ደግሞ ሳህን እንዲያጥብ፣ ላይፍ ስኪሎችን ልብሱን አጥቦ መተኮስ፣ ማጠፍ፣ ምግብ መስራት፣ ማብሰል፣ እነዚህ የመሳሰሉ ነገሮችን ቤት በኤቢኤ ፕሪንሲፕል መጠቀም እችላለሁ ማለት ነው። ቢኮዝ ለስትራክቸር ስለሆነ ቤት ከአንድ ክፍል ወደ ሌላ ክፍል ያው ክፍል ካለ ማለት ነው። ያው ሁሉም ሰው ያው የተለያየ ክፍል አለው ማለት አይደለም። አንድ ክፍል ውስጥ የሚኖር ፋሚሊ ሊኖር ስለሚችል ማለት ነው። ሶ ፋሚሊ ድሪቨን የሆነ ኤቢኤ ፕራክቲስ ማድረግ እችላለሁ ማለት ነው ቤት ውስጥና which is very important። ይህንን ለማድረግ ግን ያው ፓረንቶቹ ሰርቪስ ፕሮቫይድ ከሚያደርገው ካምፓኒ ወይ ድርጅት ወይ ትምህርት ቤት ትሬኒንግ ያስፈልጋል። ፎርማል ትሬኒንጎችን ኮሚኒኬሽን በጣም ያስፈልጋል። እንደዚህ አድርግለት ብዬ ከመናገር ይልቅ I have to show them, right? Because እንደ ባለሙያ አንድ ሳይኮሎጂስት ኤቢኤ ትሬን የተደረገ ሰው ትምህርት ቤት የሚሰራ ከሆነ ለወላጅ የምንሰጠው ኢንስትራክሽን it must be clearly የተጻፈ እና እንደገባቸው ማረጋገጥ እና ፕራክቲስ ያደርጉ ካከበዳቸው ፊድባክ ተቀብለን ድጋሚ ማስተካከያ ሰጠን ማስተማር መቻል አለብን እንጂ ዝም ብለን ጠቅጥቀን ዛሬ እንደዚህ አስተምሬያለሁ እንደዚህ ጽፌያለሁ ምናምን ብሎ መላክ አይደለም። because they don't know how to apply እንዴት ማድረግ እንዳለባቸው እንዴት መተግበር እንዳለባቸው ስለማያውቁ በጣም ክሪቲካል ነው ፓረንት ትሬኒንግ ማለት ነው። ሶ እንዴት ፕሮምፕት ማድረግ እንዳለባቸው እንዴት ሬንፎርስመንት አሁን ለምሳሌ ትምህርት ቤት ልጁ ምግብ በትክክል ይበላ፣ ቤት ግን ስልክ ይዘው ነው የሚበላው። ሶ ያለ ስልክ እንዴት ነው ቤት ምግብ ማብላት ያለባቸው? ሬንፎርስመንቱን እንዴት ነው ዴሊቨር ማድረግ ያለባቸው? አሁን ለምሳሌ አፕል ከሆነ ልጁ ሬንፎርስመንት የምንጠቀምበት ወላጆቹ አፕል ቀን ለምግብነት ሊጠቀሙበት ይችላል። ቤት ውስጥ ቁርስም መክሰስም እራትም ኤኒታይም አፕል የሚበላ ከሆነ ቴራፒ ሲሰሩ የአፕል ኢፌክቲቭነስ ሎው ይሆናል። ቢኮዝ ኤኒታይም አክሰስ ማድረግ ስለሚችል ያ ልጅ ማለት ነው። ሶ እንዴት ኢፌክቲቭሊ ሬንፎርስመንቶችን መጠቀም እንዳለባቸው ትሬን ማድረግ እንችላለን ማለት ነው ወላጆቹ። ሶ እንዴት እያንዳንዱ ዴይሊ ሩቲን ደግሞ ለለርኒንግ ኦፖርቹኒቲ እንዴት መጠቀም እንዳለባቸው ማስተማር እንችላለን። አሁን ለምሳሌ ሻወር ሲወስድ ፎሎዊንግ ኢንስትራክሽን መጀመሪያ ለጃኬትን አውጣ፣ ቲሸርትን አውልቅ፣ ሱሪን አውልቅ፣ አንደርዌርን ፓንትን አውልቅ፣ ከዛ የሚታጠብበት ቦታ ግባ፣ ውሃ ቧንቧ ክፈት፣ ሳሙና አድርግ፣ ካይንድ ኦፍ እነዚህ አይነት ኢንስትራክሽኖችን መጠቀም እንችላለን። ቁርስ ወይ ምሳ ወይ እራት ከማቅረባችን በፊት ነው ማንድ እንዲያደርጉ ወይ ደግሞ እንዲጠይቁ ማድረግ ሊሆን ይችላል። እያንዳንዱ ዴይሊ ሩቲኖችን ወደ ለርኒንግ ኦፖርቹኒቲ እንዴት መቀየር እንዳለባቸው ትሬን ማድረግ አለብን። ይሄ ፕሌይ ስኪል ፋሚሊ በጋራ ሆነው ሲጫወቱ ሶሻል ስኪል አይደለም፣ ከትናንሽ ልጆች ብቻ ጋር ሳይሆን ከአዳልቶች ጋር እንዴት መጫወት እንዳለበት እንዲማር ማስተማር እንችላለን ማለት ነው። ሶ ኤቢኤ ቤት ስንሰራ እንደዚህ አይነት ኤሪያዎችን ፎከስ ማድረግ ይችላል። ለምሳሌ ፈንክሽናል ኮሚኒኬሽን ሊሆን ይችላል። አሁን ለምሳሌ ልጁ ኢፌክቲቭሊ ፍላጎቱን ኮሚኒኬት የሚያደርግበት፣ የማይፈልገው ነገር ኮሚኒኬት የሚያደርግበት፣ እርዳታን የሚጠይቅበት ኮሚኒኬሽን ማድረግ፣ ቅድም ለማውራት አዳፕቲንግ ስኪል የሚባሉ ባዝሮን መጠቀም፣ መልበስ፣ መታጠብ፣ ከዛ ደግሞ ቻሌንጂንግ ቢሄቪየሮችን እንዴት ሪዲዩስ ማድረግ እንዳለብን። ቻሌንጂንግ ቢሄቪየር አይ ዶንት ኖ በአማርኛ ይሄ አስቸጋሪ ባህሪ ማለት አልፈልግም። ቢኮዝ እያንዳንዱ ቻሌንጂንግ ቢሄቪየር ኮሚኒኬሽን ስለሆነ ለዛ ቻሌንጂንግ ቢሄቪየር ወይም በዛ ቻሌንጂንግ ቢሄቪየር ኮሚኒኬት እያደረጉት ያለው ነገር ሬዲዩስ ማድረግ ሪፕሌስ ማድረግ እንዴት እንዳለባቸውን በቀላሉ በሆነ መንገድ ማስረዳት መቻል አለብን። ሬንፎርስመንት አጠቃቀም ብያለሁ። አሁን ለምሳሌ አብዛኛው ጊዜ ወላጆች የሚጠቀሙት ናቹራል ምግብ ይጠቀማሉ፣ መጫወቻ ቶይስ ወይም አቴንሽን ሳቅፈው የሆነ ነገር አክሰስ ያደርጉላቸው። ወክ ስናደርግ በጣም ይወደዋል ከሆነ ሰው ወክ ማድረጉ በፊት የሆነ አክቲቪቲዎችን አኮምፕሊሽ አድርጎ እንዲወጣ ማሳየት እንችላለን ማለት ነው። ሌላኛው ክሊኒኮችን ወይ ደግሞ ቴራፒ ሴንተሮችን ኤቢኤ አፕላይን ማድረግ እንችላለን። አሁን ለምሳሌ ኤቢኤ ቴራፒ የሚባል ሴንተር ባይኖርም ግን ልጆች ከትምህርት ቤት ወይ ደግሞ ትምህርት ቤት ከመግባታቸው በፊት ለስኩል ሬዲ እንደሆነ ወይ ለትምህርት ሬዲ እንዲሆኑ የሚያደርጉ ተቋማት አሁን ለምሳሌ ሙሉ ፋውንዴሽን አለ፣ እዚህ ነህሚያ፣ ጆይ ኦቲዝም ሴንተር፣ ሌላ ፕራይቬት ሴንተሮችም ቦታ ላይ ነው ኤቢኤ
ስትራክቸርድ በሆነ ፕላንድ በሆነ መንገድ ኤቢኤ አፕላይ ማድረግ እንችላለን ማለት ነው። ሶ ኤቢኤ በእነዚህ ቦታዎችን ኖት ሊሚትድ ግን በእነዚህ ቦታዎችን ዋይድሊ ፕራክቲስ ማድረግ ይችላል። ለሁለተኛው ቶፒክ ይሄንን ይመስላል። በጣም አሳጥሬዋለሁ ግን ያለኝ ታይም መጠቀም ስለፈለኩ። እሺ ጆርጅ ሁለተኛውን ማለት በበቂ ሁኔታ ማለት ይቻላል ጥር ምጥን ያለች ስልጠና ሰጠን ማለት ነው። እጅግ አድርገን እናመሰግናለን። አንድ ቶፒክ ይቀራል። ከዛ ውስጥ ግን አንድ ወንድማችን ልጅ አዲስ እንዲሁ ግጥም አለው። ከዛ በፊት ግን ያው ውድ ባለሙያዎችና ወላጆች ስለመጣችሁ እንደገና እጅግ በጣም ደስ ብሎናል። ይህንን ስልጠና ለመውሰድ ይህንን ትምህርት ለመውሰድ ፈቃደኛ ሆናችሁ ስለተገኛችሁ እጅግ በጣም ደስ ብሎናል። በነገራችን ላይ ያው መላይ ልዩ ፍላጎት አገልግሎት እንደዚህ አይነት ስራዎችን ከመስራት ባሻገር የተለያዩ ባለሙያዎችን ከነሱ ጋር በጋራ በመተባበር አንድ ስልጠናዎችን አዘጋጅቶ በአካልም በኦንላይን የሚሰጥ ይገኛል ማለት ነው። ከውጭም ያሉ ባለሙያዎች አሉ። ስፒች ላይ፣ ኤዱኬሽናል ላይ፣ ኢቢኤል የመሳሰሉት ባለሙያዎችን ጋብዘን ለወላጆች ለባለሙያዎች የሙያ ማሻሻያ ስልጠና እየሰጠን እንገኛለን። እዚህ ላይ መሳተፍ የምትፈልጉ ይህንን ስልጠና መውሰድ የምትፈልጉ በተቀመጠው ስልክ ቁጥር መደወል ትችላላችሁ። ልጅ አዲስ ካለ አንድ ግጥምህን ለወላጆች እንዲሁም ለባለሙያዎች ብታቀርብልን። ልጅ አዲስ ይሰማል? አሁን የመላ ልዩ ፍላጎት ባለሙያዎች እና እንዲሁም ተሳታፊዎች እሺ አንድ ይሰማል አይደል? ይሰማል። ይቅርታ ፓርኪንግ አካባቢ ነው ያለሁት እና ኔትወርክ አይሰራም ቤቴ። አጭር ግጥም አለችኝ። እሺ ፍርሃቴን ገደልኩት ይላል ርዕሱ። አንድ ቀን በቤቴ ሰኔና ሰኞ ተገናኝተው ከአንድ ዶክተር አንድ አዲስ ቃል ሰማሁ። አዲሴ በጣም አዝናለሁ፣ ልጅ ቴዎድሮስ ኦቲዝም ነው። አምኖ መቀበል አቅቶኝ አንዳች ነገር ተጭኖኝ አይሆንም እያልኩ ሁሌ ስመኝ አባትነቴን እያየሁት ራቀኝ። እኔነቴን አሳንሼ ሰውነቴን አኮስሼ በፍርሃት ተሸብቤ በአፍረት ተከብቤ በጽልመት ተተብትቤ በሰቀቀን እየጋየው ሰኞን በማክሰኞ እየተካው ጥርና ሐምሌን አንድ ላይ እናፍቃለሁ። ቁጭ ብዬ ህልም ያለው ተኝቼ ደግሞ ስቃለሁ። ማንነቴን ተሰርቄ ባይሆንም ውስጥ ተደብቄ ለፍርሃቴ ክብር ሰጠሁት መርቄ። የህይወት የምስቅልቅል የስሜት የግጭት የቤተሰብ ድጋፍ ማጣት የጉረቤት አቤት መምጣት ፍርሃት ወዳጅ ሆኖኝ ራሴን አገኘሁት። ዛሬ ግን ቆራረጥኩት ያን ስራት ተነስቼ በቃኝ አልኩት። ፍርሃቴን ተጋፍጬ በራስ መተማመኔን አመጣሁት። አሁንማ ነፃ ነኝ፣ እንደ ወፍ እበራለሁ፣ እንደ ንስር ከፍ እላለሁ፣ እንደ ፀሐይ አበራለሁ፣ እንደ ከዋክብት እደምቃለሁ፣ እንደ ናይል እጓዛለሁ፣ እንደ ቁራም እጮሃለሁ። ፖለቲካዬም በሙሉ ኦቲዝሙን አግኝቼዋለሁ። የልጅን ነገ በይናለሁ፣ ርዕዮተ ዓለሙም ኦቲሲዝም ብየዋለሁ። ካሁን በኋላ ጉዞዬን ቀጥያለሁ፣ መገለልን እቃወማለሁ፣ መገፋትን አወግዛለሁ፣ ለኛ ልጆች እቆማለሁ። የልጅን ጥያቄ እጅ አውጥቼ ጠይቃለሁ፣ መፍራትን ሳቆም መኖሬንም ጀምሬያለሁ። አሁንማ ኦቲዝምን ታገልኩት፣ ህመሜንም አከምኩት፣ ፍርሃቴንም ገደልኩት፣ አፍረቴንም ቀበርኩት፣ ድብርትና መገለሌን በሙሴ በትር ተሻገርኩት። ልጅ አዲስ ነኝ። አመሰግናለሁ። ቴንኪው። በጣም ደስ የሚል ግጥም። ልጅ አዲስ በእውነት ደስ የሚል ግጥም ነው። ይህንን ግጥምን እንግዲህ በመጽሐፍ አሳትመህ ለህትመት ታበቀዋል ብለን እናስባለን። ከወጭም ጋር በተያያዘ ግጥም መድብል ነው የሚባለው። በዛ መልክ እንጠብቃለን። እጅግ አድርገን ነው የምናመሰግነው። አዲስ ጆርጅ ወደ አንተ። እሺ ቴንኪው። የመጨረሻው ቶፒኩ አይ ቲንክ በጣም ክሪቲካል የሆነ ቶፒክ ነው ብዬ ነው የማስበው። በትምህርት ቤት ውስጥ ትምህርት ቤቱ ፎሎ የሚያደርገው የስርዓተ ትምህርት ወይ ካሪኩለም እንጠቀም ወይስ
ክህሎት መሰረት ያደረገ ካሪኩለም እንጠቀም የሚለው ነው። ብዙ ትምህርት ቤቶችን የማየት እድል አለኝ። ከድሮ ጀምሮ እንደ ላስት 10 years ብዙ ትምህርት ቤቶችን ጎብኝቻለሁ። አንዳንድ ትምህርት ቤቶች ልጁ ለትምህርት ቤት ፎሎ ለሚያደርገው ካሪኩለም ወይ ደግሞ ሜይንስትሪም ካሪኩለም ሬዲ ሳይሆን በግድ ያ ትምህርት እንዲማር ያደርጋሉ። አንዳንድ ትምህርት ቤቶች ኮምፕሊትሊ ምንም አይነት አካዳሚክ ነገር ሳይማር የሆነ ስፔሲፊክ ካሪኩለም ወይ ደግሞ ስኪል ቤዝድ ካሪኩለም ያስተምራሉ። ጭራሹን ምንም ካሪኩለም ምን እንደሆነ በምን ወይ እንደሚያስተምሩት ማይታወቅ ሲያስተምሩ ማይቻለው። ስኩል ቤዝድ ካሪኩለም እንጠቀም ወይስ ስኪል ቤዝድ ካሪኩለም እንጠቀም ነው የሚለውን ትልቁ ጥያቄ ነው ማለት ነው። ለዚህ ጥያቄ መልስ የሚሆነው ልጁ ምን ይፈልጋል ወይ ደግሞ የልጁ እድገት ወይ ደግሞ ፕሮግሬስ ወይ ደግሞ ዲቨሎፕመንት ምን ላይ ነው የሚለውን በጣም አስፈላጊ ይሆናል ማለት ነው። ለምሳሌ ልጁ ትምህርት ለመማር ሬዲ ካልሆነ ሬዲ ማድረግ አለብን። መጀመሪያ ክላስ ውስጥ ገብቶ ቁጥርም ፊደልም እንዲማር ቁጭ ብሎ እንዲጽፍ ምን ያስፈልጋል? በጣም መሰረታዊ ክህሎቶች ለምሳሌ አቴንዲንግ ስኪል ወይ ደግሞ መከታተል መቻል፣ ተቀምጦ ጆይንት አቴንሽን ወይ ደግሞ ሼርድ የሆነ ወይ ደግሞ የጋራ ምንድነው አቴንሽን ከአስተማሪዎች ጋር ማየት ወይ ይጠበቅበታል። ወይ ደግሞ ተቀምጦ ለግሩፕ ኢንስትራክሽን ለሚሰጠው ወይ ደግሞ 20-15 ልጅ ላለበት ክላስ ውስጥ አንድ አስተማሪ ቆሞ አስተማራ ማዳመጥ መቻል አለበት። አቴንዲንግ ስኪል ያስፈልገዋል፣ ቋንቋ ያስፈልገዋል። ኢሚቴሽን ወይ ሌላ ሰዎችን የሚያደርጉት ነገር መልሶ ማድረግ ኢሚቴት ማድረግ ያስፈልገዋል። ኢንስትራክሽን መመሪያን ፎሎ ማድረግ ይጠበቅበታል። እነዚህ በሌሉበት ልጁን ክላስ ውስጥ ማስገባት ያው ልጁ አካዳሚክ ላይ ፌል ያደርጋል ማለት ነው። ልጁ ፋውንዴሽናል የሆኑ ስኪሎችን በጣም መሰረታዊ የሆኑ ክህሎቶችን ሳይኖሩት የትምህርት ቤት ወይ ሜይንስትሪም ካሪኩለምን መጠቀም አንችልም ማለት ነው። በሌላ በኩል ደግሞ ልጁ በጣም ፋውንዴሽናል ስኪል ኖሮት ትንሽ ኢቢ ሰፖርት የሚያስፈልገው ከሆነ የሜይንስትሪም ወይ ደግሞ የትምህርት ቤት ካሪኩለም መጠቀም ይችላል። ሁለቱም ሀፍ ወይ ደግሞ ፋውንዴሽናል ስኪል የተወሰነ ያለው አካዳሚክ የተወሰነ ሃይብሪድም ማድረግ እንችላለን። ስለዚህ ልጁ ያለበትን ክህሎት በመለየት አሁን ለምሳሌ ሃይብሪድ ማለት ምንድነው? ኤቢ ቤዝድ ወይ ደግሞ ስኪል ቤዝድ ካሪኩለም ለምሳሌ ኤብልስ አር የሚባለው ወይ ደግሞ ቪፒ ማፕ መጠቀም ይችላል። ፕላስ የትምህርት ቤቱ ልጁ ምንድነው በእድገቱ መሰረት ወይ ደግሞ ባለው ክህሎት መሰረት ሜይንስትሪም ካሪኩለም መጠቀም ይችላል ማለት ነው። ልጁ ምንም አይነት የፋውንዴሽናል ስኪል ከሌለው ደግሞ አካዳሚክ ከማስተማራችን በፊት እነዛ ፕሪሪኩዊዚት የሆኑ ስኪሎችን ወይ ደግሞ እንዲማር በጣም መሰረታዊ የሆኑ ክህሎቶችን እንዲማር እናደርጋለን። ከዛ በኋላ አካዳሚክን ኢንክሉድ እናደርጋለን ማለት ነው። ስለዚህ ልጁን ሙሉ በሙሉ የሜይንስትሪም ለማድረግ ሙሉ በሙሉ ወይ ደግሞ የፋውንዴሽናል ስኪል ወይ ደግሞ ኤብልስ አር በጣም ኤብልስ አር ያልከለው በጣም ትምህርት ቤቶች ውስጥ ዋይድ ለየት ማለት የምንጠቀምበት ስኪል ስለሆነ ቪፒ ማፕ መጠቀም ይችላል። ዲፔንዲንግ ኦን ዘ ለርነር ካለበት የላንጉዌጅ ኢምፓወርመንት እና ኤጅ መጠቀም ስለምንችል ማለት ነው። ስለዚህ ትምህርት ቤት የሚገባ ልጅ ለመማር አስፈላጊ የሆነ ክህሎቶችን ካሉትና ሌላ ሰፖርት የሚያስፈልገው ከሆነ የትምህርት ቤቱ ካሪኩለም አሁን ላይ ብሪቲሽ ኦር ኬምብሪጅ ከሆነ ከዛ የተወሰኑ ቶፒኮችን ፕላስ ደግሞ ኤቢ ሰፖርትን መጠቀም ይችላል። ሙሉ በሙሉ ምንም አይነት የቻሌንጂንግ ቢሄቪየር የሚለውም ኢናፍ የሆነ ቋንቋ መጠቀም ይችላል። አቴንዲንግ ስኪሉ ጥሩ ነው። ኢሚቴት ማድረግ ይችላል። ኢንስትራክሽን ፎሎ ያደርጋል ከሆነ ደግሞ ኤቢ ቤዝድ ሰፖርት ቢሄቪየር ሰፖርት እየተደረገ ኢንዲፔንደንስ ፕሮሞት እየተደረገ የትምህርት ቤቱ ካሪኩለም መጠቀም ይችላል። ዲፔንዲንግ ኦን ሂምሰልፍ ዲፔንዲንግ ኦን ዘ ሌቨል ኦፍ ዲቨሎፕመንት የልጁ ማለት ነው። ሁለቱም የራሳቸው አድቫንቴጅ እና ዲስአድቫንቴጅ አላቸው ማለት ነው። አሁን ለምሳሌ ሚኒስትሪም ከሆነ ወይ ደግሞ የትምህርት ቤቱ ካሪኩለም ብቻ ከሆነ የሚጠቅመው አካዳሚክ ኮንተንት እና ይዘት ነው እንጂ የሚኖረው እንደ ፈንክሽናል ስኪል ላይ ነው ይችላል። እንዴት ኮሙኒኬት ማድረግ እንዳለበት፣ ሶሻላይዝ ማድረግ እንዳለበት፣ መቀመጥ እንዳለበት ነው ላይ ማድረግ ይችላል ማለት ነው። ሙሉ በሙሉ የሜይንስትሪም ኤዱኬሽን ብቻ የምንጠቀም ከሆነ ስኪል ቤዝድ ሲሆን ደግሞ ምን እድል ይሰጠናል? ትምህርቱ ወይ ደግሞ የሚሰጠው ፕላን በጣም ኢንዲቪጁዋላይዝ ማድረግ እንችላለን። ለምሳሌ ኤብልስ አር መጠቀም ከሆነ በቃ ኢንዲቪጁዋላይዝ ነው። ክራይቴሪያን ሪፈረንስ ነው እንጂ ኖርም ሪፈረንስ አይደለም።
ኖርም ሪፈረንስ እና ክራይቴሪያን ሪፈረንስ ምንድነው? ክራይቴሪያን ሪፈረንስ አጋinst himself ነው ኢቫሉዌት ማድረገው ከልጁ ትናንትና ከነበረበት ዛሬ ካለበት ቀጣይ ከሆነው ነው እንጂ ኢቫሉዌት ማድረገው is not against other people ሜይንስትሪም ከሆነ ግን ኢቫሉዌት የሚደረገው ወደክ ሊሆን ይችላል አሁን ሳለ በቃ መጨረሻው ወጣህ ሊሆን ይችላል because ኢቫሉዌት እየተደረገ ያለው ልጅ against the norm ነው ማለት ነው ወይ ደግሞ ሴት የተደረገው ስታንዳርድ ነው so skill based ከሆነ ግን ስኪል ትራክ እያደረጉ ኢንዲቪጁዋላይዝ ነው ማድረገው እንጂ so በግሬድ 1 ከ1 እስከ 100 መቁጠር አለበት ከሆነ እሱ ልጁ አቅሙ እስከ 10 ሊሆን ይችላል እስከ 5 ሊሆን ይችላል ሜይንስትሪሙ እንደዚህ እንዲያደርግ አይፈቅድለትም while skill based ሲሆን ግን ኢንዲቪጁዋላይዝድ ሃይሊ ኢንዲቪጁዋላይዝድ ማድረግ እንችላለን ማለት ነው ሌላኛው አካዳሚክ ሃይ ፈንክሽን ነው ለርነሮችን ምናምን ሊሆን ይችላል ስኪል ቤዝ ደግሞ ኤርሊ ለርነርስ ወይ ደግሞ ኤስዲ ኢንተሌክቹዋል ዲስኤቢሊቲ ላላቸው ልጆች is better to use ABLSR ወይ ደግሞ ሌላ ስኪል ቤዝድ ABLSR ግዴታ ብቻ አይደለም ያው እሱን ፋሚሊያር ስለሆንኩ ነው ሜንሽን ያደረኩት ያለሁት ስለዚህ አንድ ትምህርት ቤት ውስጥ ሚማር ልጅ አንደኛ ክፍል ሁለተኛ ክፍል የሆነ ልጅ አስፈላጊ የሆኑ ፋውንዴሽናል ስኪሎችን በጣም መሰረታዊ የሆኑ ክህሎቶችን ለመማር ካሉት አካዳሚክም ኢንክሉድ ማድረግ ይችላል ምንም ነገር ልጁ መቀመጥም አይችልም ማውራትም አይችልም ፖቲ ትሬንድ አይደለም ቻሌንጂንግ ቢሄቪየር በጣም ብዙ አሉት ክላስ ውስጥ ናግባ ተቀመጥ ተብሎ ተማር ሲባል ግን ያው ልጁ አልቲሜትሊ ፌል እንዲያደርግ ሬዲ ያደርግ ነው ወይ ደግሞ ትምህርት ቤት እንዲጠላው ክላስ እንዲጠላው ያደርግ ነው because ልጁ ክላስ ውስጥ ገብቶ ጫጫታውን ኤቭሪቲንግ እንዲለምድ የሚያስፈልጉ ፕሪሪኩዊዚት ስኪሎችን ስለማላስተምረው ማለት ነው ስለዚህ ልጆቹን ልክ ትምህርት ቤት ሲገቡ በስኪል ቤዝድ አሰስ ማድረግ አለብን ከዛ በኋላ ደግሞ ይሄ ምንድነው አካዳሚክ ቤዝድ የሆነ ደግሞ አሰስ ማድረግ አለብን አሁን ሌትስ ሴይ ቤዚክ የሆነ ትሬስ ማድረግ ይችላል ወይ ዳዚ ነው ነምበር ሳይን ሌተርስ ከለርስ ያውቃል ወይ ካላወቀ ደግሞ እነሱን ይማራል በራሱ መንገድ ማለት ነው ከዛ በዛኛው ሳይድ ደግሞ በጣም ቤዚክ የሆነ መሰረታዊ የሆኑ የትምህርት ክህሎትን ሊያፋጥኑት የሚችሉ ክህሎቶችን ደግሞ በስኪል ቤዝድ አሰስ አድርገን ምን ላይ እንዳለና ከዛ በኋላ ደግሞ ምን ቀጥሎ ምን መማር እንዳለበት ጋይድ ስለሚያደርገን ለምሳሌ ኤብልስአር እሱ መጠቀም እንችላለን ማለት ነው ስለዚህ ምን ካሪኩለም ነው መጠቀም ምናምን የሚለው ሙሉ በሙሉ ነው ኤብልስ ብቻ ነው የምትጠቀመው ኦር ሜይን ስኩል ወይ ትምህርት ቤቱ ካሪኩለም ነው ሎካልም ሊሆን ይችላል ግዴታ ካምብሪጅ ብሪቲሽ ላይ ሆን ይችላል ሎካል መጠቀም ሳይሆን ልጁ ምንድነው የሚችለው ምን ሌቭል ላይ ነው ያለው ሶ ኮምባይን ሃይብሪድ ነው ማድረግ ያለብን ወይስ ፋውንዴሽናል ስኪል ላይ ነው ሞር ፎከስ ማድረግ ያለብን ወይስ አካዳሚክ ላይ ነው ሞር ፎከስ ማድረግ ያለብን ሶ ያለ እነዚህ በጣም መሰረታዊ ክህሎቶችን ወደ ትምህርት ቤት እናስገባ ከሆነ አካዳሚካሊ ፌል ያደርጋል because necessary የሚባል ወይም በጣም አስፈላጊ ለመማር የሆኑ ክህሎቶችን ሳይማር ስለሆነ ወደ ትምህርት ቤት እየከተተን ያለ ነው ማለት ነው ሶ ከካሪኩለም ተይዘው ያሉኝን አጭር ኢንፎርሜሽን ይሄን ነው አይ ቲንክ አሁን ያሉን ደቂቃዎችን ወደ ጥያቄ ማድረግ እንችላለን ጌትነት እሙዬ ከቅድም ጀምሮ ጥያቄ ስላላት መሰለኝ እጇን አውጥታለች እሺ ይቻላል ወደ ጥያቄው ከመሄዳችን በፊት ግን እስኪ ስለ ተቋም ስለ ብሉም ሳይኮሎጂ ሰርቪስ አንዳንድ ነገሮችን በተለም ብያስብ እሺ ቴንክ ዩ ይሰማል ይሄንን እድል ስለሰጠኝ አመሰግናለሁ ሶ ብሉም ሳይኮሎጂካል ሰርቪስ ኤቪደንስ ቤዝድ ሆነ ኢንተርቬንሽኖችን ለመስጠት ከኛ በፊት ኤቢ አገልግሎት ወይ ኦቲዝምን ለመርዳት ቀድመው የጀመሩ ሰዎችን አሁን ለምሳሌ የሙሉ ፋውንዴሽን ነህሚያ ጆይ ኦቲዝም ሴንተር ሌሎችን የጀመሩ ሰዎችን ለማገዝ እንዲሁ ከአሁን በኋላ ለሚከፈቱ ተቋማት ደግሞ አራያ ለመሆን ሞዴል ለመሆን ለማገዝ ሞዴል አይደለም ያልኩ አይደለም ግን ደግሞ የተለያየ አሰራር ስለሚኖር የተለያየ ሰው ስለሆነ ፕራክቲስ የሚያደርገው ከሰው ወደ ሰው ሊለያይ ይችላል even if የኤቢኤ ፕሪንሲፕል እና ሳይንስ ቴክኒክ ዩኒቨርሳሊ ስታንዳርድ አንድ አይነት ቢሆንም ግን ደግሞ የኛ ፎከስ አድርገን የምንሰራው ኤርሊ ኢንተርቬንሽን ሆነው ልጆቹን ስኩል ሬዲ ማድረግ አፍተር ስኩል ኢንተርቬንሽኖችን መስጠት ኦቲዝምም ሌላ ዲቨሎፕመንታል ዲስኤቢሊቲ ያላቸው ልጆችን ለመርዳት የሚፈልጉ ወይ ደግሞ ፓሽን ያላቸው ባለሙያዎችን ማሰልጠን ወላጆችን ማሰልጠን ላይ ነው የምንሰራው
ምንድነው መቼ ነው ኤፕሪል 13 ወይ ደግሞ ሚያዝያ 5 ወር 6 ነው የተመረቀው። ኤፕሪል 20 ስራ ጀምረናል። ኦፊሻሊ አሁን ስራ ጀምረን ልጆችን እየመዘገብን ኦልሬዲ የተመዘገቡ ልጆች ደግሞ ኦልሬዲ ኢንተርቬንሽን ተጀምራላቸው ቴራፒ አገልግሎት እያገኙ ይገኛል። ሶ ኤኒባዲ መጎብኘት የሚፈልግ አገልግሎታችን መጠቀም የሚፈልግ ሰው መስቀል ፍላወር አካባቢ ነው የሚገኘው። አይ ቲንክ እዚህ መላ ላይ ስልክ ቁጥር ሁለቱም ስልክ ቁጥሮችን ይሰራሉ። መደወል ትችላላችሁ። የምትፈልጉት ነገር አገልግሎት ማግኘት ትችላላችሁ። ሶ ብሎም በኔና በዮዲት እዚህ ያለች ሁለታችን ነው የተመሰረተው። አይ ቲንክ በዚህ ኤሪያ ላይ ለብዙ ወላጆችን ባለሙያዎችን ወላጆችን እናግዛለን እንተርፋለን ብለን እናግዛለን። ሶ የእናንተ ሪኮመንዴሽን ሪፈራል ደግሞ በጣም ያስፈልጋል። ይህንን እንድናገር ስለፈቀድክልኝ ጌትነት አመሰግናለሁ። እሺ ጆርጅ እኔም እጅግ አድርጌ ነው የምመስገነው። ጥያቄዎችን ወይም ደግሞ ሀሳቦችን ከኛ ተላለቆች እንጀምር ብዬ አሰብኩ። ዮዲትም አለች ትዕግስትም አለች እና ዮዲት ከተመቸሽ ሀሳብ ጥያቄ መጀመር የምትፈልጊው ነገር ካለ ዮዲት። ይሰማል ዮዲት? አዎ ይሰማል። ቴንክ ዩ ጌትነት። በመሀል ተቋርጦብኝ ነበር እና ይሰማል ዮዲት ስትል ነው የሰማው። ጥያቄ ጠይቀኸኝ ነው? ይቅርታ። ጥያቄ ጠይቄ ሳይሆን አሁን ጆርጅ ካነሳቸው ሀሳቦች ጋር ምትጨምሪ ወይም ጥያቄም ካለሽ እንዲሁም ስለ ብሉም ሳይኮሎጂ ሰርቪስም የምትይው ነገር ካለ ብቻ ሀሳብ ልትሰጪልኝ ነበር። አይ ዶንት ቲንክ የምጨምረው ብዙ ነገር የለም። ጆርጅ ጥሩ አድርጎ ቶፒኮቹን ያነሳቸውን ሀሳቦች በሙሉ በተሻለ መልኩ እንደውም አድርጎ አስቀምጧቸዋል እና እዛ ላይ የምጨምረው ነገር አይኖርም እና ትልቁ ሜቢ እንደ ኮሜንት ልናገር ካልኩኝ የምለው ነገር ምንድን ነው እንግዲህ ይሄ የጀነራላይዜሽን እና የሜንቴናንስ ኢሹ ሁሉም ሰው የሚገጥመው ነገር ነው። ሁሉም ሰው የሚያነሳው ነው። ባለሙያ ያነሳዋል፣ ወላጆች ያነሱታል፣ ታዛቢዎች ያነሱታል። ሰዎችም ዝም ብለው ኤቢኤን ፕራክቲስ አድርገው የማያውቁ ወይም ሲደረግ አይተው የማያውቁም ሰዎች ዳር ሆነው የሚያነሷቸው ነገሮች ናቸው እና ልክ ጆርጅ እንዳለው ዛሬ የተነሱትን ነጥቦች ዝም ብለን የጭንቅላት እውቀት አድርገን ከመሄድ ይልቅ ፕራክቲሽነሮች እንዴት አድርገን ስኪል አንድ ቦታ ተምሮ በሁሉም ቦታና ለሁሌም እንዲቀጥል መርዳት እችላለሁ የሚለውን ነገር እንድናስብበት አደራ ማለት እፈልጋለሁኝ። ወላጆችም ደግሞ ልጆቻችሁ አንድ ስኪል ተምረው በቴራፒስቶቻቸውም ሊሆን ይችላል፣ ራሳችሁ ማስተምራቸው ሊሆን ይችላል። አንድን ስኪል መያዝ ሲጀምሩ ያንን ስኪል በተለያየ ቦታና በተለያየ ሁኔታ እንደገና ደግሞ ያለማቋረጥ ይሄ ለአንድ ሰሞን አድርጎ መተው ምናምን የሚባለው ነገር እንዳይገጥም የወላጅን ጥረት በጣም ይጠይቃል። የወላጅን መሳተፍ በጣም ይጠይቃል። ቴራፒስቶች ቀኑን ሙሉ ቴራፒ ቦታ፣ መምህራኖች ትምህርት ቤት ደክመው ያስተማሯቸውን የቋንቋ ስኪልም ቢሆን የሌሎች ተግባራዊ የሆኑ የህይወት ተግባራዊ የሆኑ ስኪሎች ቢሆን ቤት እናንተ ጋር ሲመጡ እድሉ የማይሰጣቸው ከሆነ የማይበረታቱ ከሆነ ልጆቻችሁ በር የማይከፈትላቸው ሁኔታ የማይመቻችላቸው ከሆነ ያ ስኪል በቃ የአንድ ቀን ስኪል፣ የአንድ ሳምንት ስኪል፣ የአንድ ወር ስኪል ሆኖ ይቀራል እና ከማጆሪቲ ኦፍ ዘ ታይም ከፕሮፌሽናሎችም ይልቅ ወላጆች ለዚህ ነገር በጣም ነቃ እንድትሉና ይህንን ኃላፊነት በራሳችሁ እጅ ላይ ወስዳችሁ ሰርቪስ የሚሰጧችሁን ሰዎች ኮላቦሬት እያደረጋችሁ የልጆቻችሁን ስኪል እውነተኛነቱን ዘላቂነቱን ኮንትሮል ማድረግ ትችላላችሁ ባዮች ነኝና ይሄንን ለወላጆችን ለፕሮፌሽናሎችም ኢኮሊ አብሮ በመስራት እውነታ እንድታደርጉት
በቃ ህልም ሳይሆን አንድ ስኪል መማር ህልም መሆን የለበትም። አንዴ ተችሎ የሚጠፋ መሆን የለበትም። አንድ ሰሞን ተደርጎ የሚረሳ መሆን የለበትም እና whatever it takes ልጆቻችን እንደምታውቁ በተለያየ ብርታትና በተለያየ ደረጃ ነው የሚማሩት። ለአንዳንድ ልጆች አንዳንድ ስኪሎች ወራቶች ሊፈጁ ይችላሉ፣ ለአንዳንድ ልጆች ደግሞ ሳምንታት ሊፈጁ ይችላሉ እና ዋናው በነዛ ሳምንታትና ወራት ውስጥ ስኪሉን ማስቻል ብቻ ሳይሆን ይሄ ስኪል ከዛት ከተማሩበት ቦታ አልፎ የሚጠቅም ልጆቹን ህይወታቸው ላይ ፍሬ የሚያፈራ ኢንዲፔንደንትነትን ጌን እንዲያደርጉ የሚረዳቸው እንዲሆን ለማድረግ የሁለታችሁ አብሮ መስራት ዋነኛ ነገር ነው ባይነኝና ይሄንን አደራ ጀስት ኤምፋሳይዝ ለማድረግ ያህል አደራም ለማለት ያህል የምፈልገው ይሄንን ነው። ከዛ ውጪ ግን በተለይ በትምህርት ቤት ውስጥ ኤቢኤ ምን ይመስላል ወይንም ደግሞ አሰስመንቶች ከትምህርት ቤትና ከቴራፒ መሀል ያሉትን ልዩነት ወይንም ሴቲንጎች በራሳቸው የሚያመጡት የሰርቪስ ዴሊቨሪ ዲፍረንስ ምንድነው የሚለውን ከጆርጅ በተሻለ እስካሁን ሲናገር የሰማሁት ሰውም ያለ አይመስለኝም እና በጣም ጥሩ አድርጎ ስላለው ጆርጅን ታንኪዩ ማለት ፈልጋለሁ። ለዛ እናንተ መላዎች ደግሞ እንዲህ አይነት በጣም ጠቃሚ የሆነ መድረክን ከፍታችሁ ወላጆችም ፕሮፌሽናሎችም አንድ ላይ መተው እውቀት የሚገበኙበት ኤክስፒሪየንስ የሚከፋፈሉበትን ሁኔታ ስለምታመቻችሁ እናንተንም ለማመስገን እወዳለሁ። ቴንክ ዩ ጌትነት እድሉን ስለሰጠኸኝ። እሺ እናመሰግናለን። አይ ቲንክ ከተስማማንበት ሰዓት የጆርጅን 2 ደቂቃ ምናምን የሰረኩበት ያህል ሰርቄበታለሁ። ግን አንድ ትዕግስት ብዬ ካለሽ የምትጨምሪው ሀሳብ ካለ ጥያቄ ካለሽ ትዕግስት እሺ ወጣለች መሰለኝ ካታጥኩ ጆርጅ እንግዲህ ከተስማማንበት ሰዓት ያው 1-2 ደቂቃ ተሻምተንብሃል ማለት ነው። በዛም ይቅርታ ለመጠየቅ እወዳለሁ። ችግር የለም ዮሪት በጣም አመሰግናለሁ ለኮሜንትሽም ለአስተያየትሽም ቴንክ ዩ በጣም አይ ቲንክ የተወሰነ ደቂቃ ብዙ አዳምጠው ጥያቄ ሳይጠይቁ እንዳይወጡ ደግሞ ለተወሰኑ ሰዎች ጥያቄ እንዲጠይቁ አድርገን አጠር ባለ መንገድ መመለስ እችላለሁ። ከዛ ካልሆነ ግን ኢንቦክስ ማድረግ ትችላላችሁና ፐርሰናሊ ወይ ደግሞ ኢንዲቪጁዋሊ መመለስ ይችላሉ። ግዴታ እዚህ ላይ ሆነ ይችላልና እድል ይሰጣችሁ አሁን ጠይቃላችሁ። ያልሰጣችሁ እድል ያላገኛችሁ ግን አሁን ለምሳሌ እና ሃሌሉያ ጠይቆኛል ግን እዚህ ለማውራት ሰፊ ስለሆነ ሆልድ አድርጋለሁ እንጂ አይቼዋለሁ ሃሌሉያ ጥያቄን። ሌሎቹም ኢንቦክስ ማድረግ ትችላላችሁ። አሁን ግን አንድ 7 ደቂቃ ልስጥ። ሙያ አይ ቲንክ ሙያ ሙዬ ወደ አንቺ ሙዬ ይሰማል? እሺ ሙዬ ካልሰማችሁ ወደ ቤኑ ወይንም ሙዬ ወይንም ቤኑ ጥያቄ ካላችሁ መጠየቅ ትችላላችሁ። እሺ ሁለቱ ነበር እስካሁን እጅ ያወጡ እስካሁን ሙዬ ይሰማል? ቤኑ እጃችሁን አውጥታችሁ ጥያቄ ለመጠየቅ ከሰማችሁ መጠየቅ ትችላላችሁ። እድሉ ወደ እናንተ ነው። ግን ሌሎች ሀሳቦች ጥያቄዎችን ካላችሁ ሌሎቻችሁ እንዲሁ ሀሳብ መስጠት ትችላላችሁ። እንዲሁም ጥያቄ መጠየቅ ትችላላችሁ። ያልገባችሁ ነገር ካለ እዚህ ጋር እንዲህ ነው ነገርም ካለ እስካሁን ግልጽ ነው ብዬ አስባለሁ። ዝምም ያሉት ጆርጅ ያስረዳህን ያስተማርከን በጣም ግልጽ ነው ብዬ አስባለሁ። ጥያቄ ቢኖር ወላጆችም ባለቤቶችም ይጠይቁናል ብዬ አስባለሁ። ካልሆነ ደግሞ በኢንቦክስ እያወሩ ነው ብዬ ነው ማምነው። ጆርጅ ስለመጣ እጅግ አድርጌ ነው የማመሰግነው። በእኔም በመላ ልዩ ፍላጎት አገልግሎት እጅግ አድርጌ እናመሰግናለን። እንግዲህ ምስጋናችን ትቀበላለህ ብዬ አስባለሁ።
ከዚህ በተለየ ደግሞ ሌሎች እድሎች ላይም ወይም ሌሎች ፕሮግራሞች ላይም በሰፊው እንደምንገናኝ አይሆፕ በእኔ በኩል ያለው ይሄን ይመስላል። ጆርጅ የምታመሰግነው አካል ካለ ብሎ ነገርም ካለ ማጠቃለያ ነገር ካለ ማለት ይችላል። አይ ቲንክ ዩሪት እንዳለችው ባለሙያዎችን፣ ወላጆችን፣ የተለያዩ ሙያ ያላቸውን ሰዎችን እንዲገናኙ፣ እንዲተዋወቁ፣ ድምጻቸው እንዲሰማ፣ ወላጆቹም ምን ምን አገልግሎት እንዳሉ እንዲያውቁ ስለምታደርጉ ማመስገን እፈልጋለሁ። ለብዙ ጊዜ ነው ይህንን እድል የተሰጠኝ፣ ግን በተለያዩ ምክንያቶች አልተመቸኝም ነበረ። አይ ቲንክ ዛሬ የመጀመሪያ የመጨረሻም ሳይሆን ለብዙ ነገሮችን መጀመሪያ ይሆናል ብዬ አስባለሁ። እንግዳ ስላደረጋችሁኝ በጣም አመሰግናለሁ። እኔን ለማዳመጥ ፐርሰናሊ ኢንቫይት አድርጌያችሁም በራሳችሁም መጣችሁ እስከ 4 ሰዓት የቆያችሁ ወላጆችን፣ ባለሙያዎችን እግዚአብሔር ይስጥልኝ ማመስገን እፈልጋለሁ። ቴንክ ዩ ሶ ማች ለሁላችሁንም። በሌላ ፕሮግራም እንገናኛለን ብዬ ተስፋ አደርጋለሁ። አመሰግናለሁ። እኛም እናመሰግናለን። እንዲሁም የወላጆች ባለሙያዎች እንዲሁም ልጆች ስለተገኛችሁ በሌሎች ፕሮግራሞች ዓርብ ዕለት እንዲሁም ቀጣይ ጊዜያቶች እንደምንገናኝ ተስፋ አደርጋለሁ። ስለተገኛችሁ ጥሪያችንን አክብራችሁ ስለተገኛችሁ እጅግ አድርገን እናመሰግናለን። ሰናይ ምሽት። ደህና ደሩ። ቻው። ደህና ደሩ። ባይ